ልጅቷ ከዓመት በላይ ኮማ ውስጥ ተኝታ ነበር። ታምራዊ ሊባል በሚችል መንገድ በዚያ ሁኔታ ውስጥ ሆና ወንድ ልጅ ወለደች። ተንኮለኛ ጓደኛዋ ግን ልጇን ብቻ ሳይሆን እጮኛዋን ሰረቀችባት። ልጁን የራሷ አድርጋ የናጠጠ ሀብት ያላቸው ቤተሰቦች መካከል ሰተት ብላ ገባች። ያልተጠበቀ ወሊድ ጂሁን ካለችበት ሁኔታ እንድትወጣ ቢያደርጋትም ትውስቷን በጠቅላላ ግን አታ ነበር። ሆዷን እየነካች አንድ አስፈላጊ ነገር ከዚህ ውስጥ እንዳጣች ይሰማታል። ሆኖም ግን ልጅ ስለመውለዷ ምንም የምታስታውሰው ነገር አልነበረም። ጊዜውም ነጎደ። ሳይታሰብ 5 ዓመታት ተቆጠሩ። ካንግሁ ለትምህርት ከሄደበት ሀገር ትምህርቱን ጨርሶ ከ5 ዓመታት በኋላ ተመለሰ። ሲዮሪን በደስታ ወንዱ ልጃቸውን ይዛ እየጠበቀችው ነበር። ካንግሁ ደግሞ ያን ያክል ደስተኛ ባይሆንም ልጁን ሲያገኘው ይሄ ለመጀመሪያ ጊዜ ነበር። ሲዮሪንን በትክክል እንኳን ሳይመለከታት ቀና ብሎ መንገዱን ሄደ። ምክንያቱም የማይፈልጋትን ይህችን ሴት ያገባት ልጁን ካንተን የወለድኩት ስላለችውና ዲኤንኤውም ያንኑ ስላረጋገጠለት ነበር። ሀገሩ እንደገባ በመጀመሪያ ያደረገው ነገር የቀድሞ ፍቅረኛው ጂሁ በአደጋ የሞተችበትን ቦታ በመገኘት ለሷ ያለውን ፍቅርና አክብሮት ገለጸ። ጂሁ ስትሞት የእርሱም ልብ አብሮ ሞቷል። የትኛዋንም ሴት ዳግመኛ ወደ እሱ ዓለም የሚያስገባበት አቅም የለውም። እሱ የማያውቀው ነገር ግን ጂሁ እስካሁን በሕይወት እንዳለች ነበር። ያለፉትን 5 ዓመታት ከእናቷና ከወንድሟ ጋር በአንድ አነስተኛ መንደር ውስጥ የራሷን ሕይወት እየመራች ቆይታለች። ሁልጊዜ ሌሊት ላይ ብዙ ጊዜ የሚረብሻት አንድ ህልም ነበር። በህልሙ ውስጥ አንድ ሕፃን ልጅ ወደ ውቅያኖስ ዘሎ ይገባል። እርሷም ተከትለው ዘላ ትገባለች። ከውሃ ውስጥ ተሸክማ ታወጣዋለች። ከዚያ ግን ሕፃኑ ልጅ ከእጇ ላይ ይጠፋል። በዚህ የምትደነግጠው ጂሁ በድንጋጤ የጮች የጠፋው ልጅ ትፈልጋለች። ይህ ልጅ ከእርሷ ጋር የሚያገናኘው ነገር እንዳለ እርግጠኛ ናት። በዚህም ምክንያት እናቷን ሆዷ ላይ ትልቅ ስፌት ለምን እንዳለና ከዚህ በፊት ልጅ ስለመውለዷ ጠየቀቻት። ምስኪኗ እናቷ ግን ልጅ ስለመውለዷ የምታውቀው ነገር አልነበረም። ዝም ብላ አንቺ እኮ አግብተሽ አታውቂም፣ እንዴት ልጅ ሊኖርሽ ይችላል ትላታለች። ጠባሳው ከአደጋው በኋላ ቀዶ ጥገና ተደርጎላት ስለነበር የእሱ እንደሚሆን ነገረቻት። ጂሁም ያ ሕፃን ሁል ጊዜ በህልሟ ለምን እንደሚያለቅስና ከእርሷ ጋር ምን እንደሚያገናኘው ትጨነቅ ነበር። አንድ ቀን ከጓደኛዋ ጋር ሆኖ በመንገድ ላይ ያልጠበቀችው ነገር ትውስቷን ቀሰቀሰው። በገበያ መካከል አንድ ሰው ተመለከተች። በሰውየው አንገት ላይ የተመለከተችው ንቅሳትና በእጁ ያጠለቀውን ጥቁር ጓንት እንደተመለከተች በአእምሮዋ ውስጥ ሽርፍራፊ ትውስታዎችን መመልከት ጀመረች። ይህ ሰው ከትላንትናዋ ጋር የሆነ ቁርኝት እንዳለው እርግጠኛ ነበረች። በፍጥነት ከጓደኛዋ ጋር ሰውየውን ተከተሉት። በመብራት በመያዛቸው ምክንያት ሰውየው አመለጣቸው። እንደ አጋጣሚ ጓደኛዋ የመኪናውን ታርጋ ፎቶ አንስቶት ነበር። እርሷም ይህንን ሰው ለመፈለግና የጠፋ ትውስቷን መልሳ ለማግኘት ለራሷ ቃል ገባች። በሌላ ጎኑ ሲዮሪን የካንግሁ ሻንጣ ውስጥ የእርሱና የጂሁን ፎቶ አገኘች። በጣም ተናደደች። ሴትነቷን ተጠቅማ ካንግሁንም ለማማለል ሞከረች። ነገር ግን እርሱ በእርሷ ላይ ምንም አይነት ፍላጎት አልነበረውም። እንዲያውም ሁለተኛ እንደዚህ እንዳታደርግ አስጠነቀቃት። ይሄ ደግሞ ሲዮሪን የበለጠ እንድትንጨረጨር አደረጋት። ለ5 ዓመታት ስሟን ከቀበረችው ጓደኛዋ እኔ በምን አንሳለሁ ስትል ራሷን አወዳደረች። የካንግሁ ሚስት የምትሆነው እሷ ብቻ እንደሆነችና ሙሉ ሀብቱንም እጇ እንደምታስገባ ለራሷ ቃል ገባች። ጂሁ በጓደኛዋ እርዳታ የባለ ንቅሳቱን ሰው የሥራ አድራሻ አገኙት። ሰውየው የሚሰራው የካንግሁ አባት በባለቤትነት የሚያስተዳድሩት ትልቅ ኮርፖሬሽን ውስጥ ነበር። ካንግሁ ባጠገቧ እያለፈ ነበር። ነገር ግን ያለፉትን 5 ዓመታት ሲናፍቃት የኖረችው ሴት አጠገቡ እንደነበረች አላስተዋለም ነበር። እንደ እንግዳ ሰውም አልፏት ሄደ። ወደ ቤቷ እየተመለሰች አንድ ትልቅ ሰው መንገድ ላይ ወድቆ እርዳታ ሲጠይቅ ተመለከተችና ፈጥና እጇ ላይ ለእናቱ የገዛችው መድኃኒት በመስጠት የሰውየውን ነፍስ ታደገችለት። ሰውየውንም ተንከባክባ በታክሲ ወደ ቤቱ ላከችው። ሰውየውም በደግነቷ ውስጡ ተነካ። ከቀናት በኋላ የሲዮሪን እናትም ከውጭ ሀገር ተመልሳ መጣች። ወደ ልጇ ወደ ሲዮሪንም መሄድ ስለፈራች ወደ ጂሁ ቤት በፖሊሶች እርዳታ መጣች። ጂሁን እንዳየቻት ፈርታ ከጠረጴዛ ስር ተደበቀች። እየደጋገመችም ይቅርታ ጠየቀቻት። በኋላም ልክ ጂሁ ትውስቷን እንዳጣች ስትሰማ ነበር ከተደበቀችበት የወጣችው። ብዙም ሳትቆይ ሲዮሪን እናቷ ወደ ከተማ እንደመጣች ሰማች። በመሆኑም በጣም ደነገጠች። እናቷ ሚስጥሯ እንዳታጋልጥባት ዶንግሱን በአስቸኳይ እናቷን ፈልጎ እንዲያመጣት ላከችው። ጂሁ ደግሞ ንቅሳታሙን ሰው ለማግኘት እሱ የሚሰራበት ድርጅት ውስጥ የሥራ ማመልከቻ አስገባች። እንደ አጋጣሚ ከዚህ በፊት ያተረፈችው ሰው የድርጅቱ ባለቤት ሆኖ ተገኘ። ሁለቱም ሲተያዩ ተገረሙ። ሰውየውን በጣም ደስ ስላለው ወዲያው የእርሱ የግል ተንከባካቢ አድርጎ ቀጠራት። ስራዋንም በምትሰራበት ጊዜ አንድ ሕፃን ልጅ ብቻውን አገኘች። ይህ ሕፃን በህልሟ እየደጋገመ የሚመጣው ሕፃን እንደሆነ አላወቀችም። የገዛ ልጇ ነበረ። ሁለቱ ከዚህ በፊት ባይተዋወቁም አንዳች የሚያስተሳስራቸው ኃይል ግን ነበር። ገና ከተገናኙበት ደቂቃ ጀምሮ በቃላት የማይገለጽ ትስስርና ቅርርብ ነበራቸው። በድንገት ሲዮሪን መጣች። ፊቷን አዙራ የምትሄደውን ሰራተኛ የምታውቃት መስሎ ተሰማት። እናም ጠራቻት።
ጂሁ በዝግታ ፊቷን ስታዞር የሲዮሪን የመጀመሪያ እርምጃ ልጁን ወደ ኋላ መደበቅ ነበር። ከፊት ለፊቷ የቆመችው ሴት ከ5 ዓመታት በፊት የሞተችውና ልጇን የቀማቻት ጓደኛዋ እንደሆነች እርግጠኛ ነበረች። ሲዮሪን ልቧን ደገፈች። ልቧ በኃይል እየመታ የጎድን አጥንቷን ተርትሮ ሊወጣ ይመስላል። ጂሁም ራሷን አስተዋወቀቻት። የዚያን ጊዜ ጥርጣሬዋ ልክ እንደሆነ አረጋገጠች። ነገር ግን እንቆቅልሽ የሆነባት ነገር ጂሁ ለምንድን ነው እኔን ያላወቀችኝ የሚለው ጥያቄ ነበር። በእርግጥ ዋናው ጉዳይ አሁን እሱ አልነበረም። ዋናው ጉዳይ ካንጉ ጂሁን እንዳያገኝ ማድረግ ነው። አለበለዚያ እስካሁን የገነባችው ነገር ገደል መግባቱ ነው። የፈረደበት ዶንግሱን በጥፊ ያላሰችው ለምን ጂሁ ሞታለች ብሎ እንደዋሻትና እስካሁን ሲያጭበረብራት እንደቆየ በጩኸት ጠየቀችው። ዶንግሱ ምንም ምርጫ ስላልነበረው ጂሁን ያዳነቻት የገዛ እናቷ እንደሆነች እውነታውን ነገራት። ሲዮሪን ንዴቷን መቆጣጠር አቅቷት በጣም መጮህ ጀመረች። ዶንግሱ በፍጥነት እናቷን ከየትም ብሎ ከየት እንዲያመጣትና ጂሁ እንዴት እንደተረፈች ከሷ እንዲያጣራ አዘዘችው። በአስቸኳይም ካንጉ ጂሁን እንዳያገኝ መንገድ መፈለግ ይኖርባታል። በአንዲት ሴት ምክንያት የዓመታት ልፋቷ ገደል መግባቱ ብቻ ሳይሆን ዳይሬክተር ይሁን እንዲህ በቀላሉ እንደማይለቃቸው ታውቃለች። ጂሁም ስራዋን በሚገባ በመወጣቷ የሊቀ መንበሩ ጤንነት እየተሻሻለ መጣ። የምግብ ፍላጎቱም ተስተካከለ። ለዓመታት ቤት ውስጥ ተቀጥራ ትሰራ የነበረችው ሰራተኛ ነገሩን ማመን አቅቷት ጂሁን እያሞካሸች ለሲዮሪን ስትነግራት ሲዮሪን ተበሳጨች። በመሆኑም ጂሁን እጇን ይዛ ያቻኮለች ከቤት ይዛት ወጣች። በአጋጣሚ ከርቀት ካንጉ ሲመጣ ተመለከተችው። በድንጋጤ ጂሁን እየገፈተረች መኪና ውስጥ አስገባቻት። ከዚያም በፍጥነት እየነዳች ከዚያ ሄደችና በረጅሙ ተነፈሰች። ግማሽ መንገድ ከወሰደቻት በኋላ በስራዋ ፕሮፌሽናል እንዳልሆነች ለዚህ ስራ እንደማትመጥንና ከስራ መባረሯን ነገረቻት። ጂሁ ሊቀመንበሩን ቻው ማለት ፈልጋ ነበር። ሲዮሪን ግን የሞሱንግ ግሩፕ ካምፓኒ ትልቅ ቦታ እንዳላት ገልጻ ድጋሚ ወደዛ ዝር እንዳትል አስጠነቀቀቻት። ከዚያም ሲዮሪን ወደ ሊቀመንበሩ ተመልሳ የተቀነባበረ ታሪኳን ፈጥራ ጂሁ ስራ በዝቶብኛል ብላ እንደለቀቀች ነገረችው። ሊቀመንበሩ በጣም ተበሳጨ። ሲዮሪን በዚህ ጊዜ ነበር ጂሁ ያለፈ ትውስቷን እንዳጣች የተገነዘበችው። ጂሁ የሊቀመንበሩ ተንከባካቢ ለመሆን የተቀጠረችው ዶንግሱን ለማግኘትና ትውስቷን ለመመለስ እንደሆነ ተረዳች። ይህ ደግሞ የሲዮሪንን ጭንቀት የበለጠ ከፍ አደረገው። የዚያን ምሽት ሽማግሌው ሊቀመንበር በድንገት የልብ ድካሙ ተነሳበት። በዙሪያ ያሉት ሰዎች ሁሉ ጋር ደወለ። ነገር ግን ማንም ያነሳለት አልነበረም። በጭንቀት ውስጥ እንዳለ ጂሁ ጋር ደወለላት። እርሷም ሌሊት ነው ሳትል ወጥታ በድጋሚ ሕይወቱን አተረፈችለት። ሰውየውም ለእሱ ሳትናገር ስራውን ጥላ ስለወጣቸው ቀሳት። እርሷም የዚያን ጊዜ ነበር ሲዮሪን በድብቅ እንዳባረረቻት የተረዳችው። ጂሁ ልትወጣ ስትል ለዓመታት ሐዘኑን በመጠጥ ደብቆ የሚኖረው ካንጉ እንደተለመደው ጠጥቶ ገባ። ለዓመታት አጣዋት እያለ ሲቆጭ የነበረችውን ሴት ፊት ለፊቱ ሲመለከታት አይኑን ማመን አቅቶት ፊት ለፊቱ ቆመ። አይን ለአይን ተያዩ። የናፍቆት እንባ ከዓይናቸው ፈሰሰ። ካንጉ በዝግታ የፍቅረኛውን ስም ጠራው። ጂሁ ስሟ ሲጠራ ስትሰማ በልቧ ሊገለጽ የማይችል ስሜት ተሰማት። ራሱን መቆጣጠር አልቻለም። በፍጥነት ጂሁን አቀፋት። ጂሁን በሚያስገርም ሁኔታ የምታቀው ጠረን ሸተታት። ከዚህ ሰው ጋር ያለኝ ግንኙነት ምንድነው እያለች ስትመራመር አጋጣሚውን በገዛ አይኖቿ የተመለከተችው ሲዮሪን በቁጣ እየሮጠች መጥታ የጂሁን እጅ እየጎተተች ወደ ውጭ አስወጣቻት። ካንጉ ሊከተላቸው ቢሞክርም ስለሰከረ መሮጥ አቃተው። በወደቀበት አይኖቹ ብዥ እያሉበት ጂሁ እየራቀች ስትሄድ ተመለከታት። ካንጉ ሲነቃ ወዲያው እየሮጠ ወደ ውጭ ወጥቶ ጂሁን መፈለግ ጀመረ። ትላንት ማታ የተመለከታት ሴት የቀድሞ ፍቅረኛው እንደነበረች እርግጠኛ ነበር። ሲዮሪን ቀድሞውኑ ለዚህ ተዘጋጅታ ስለነበር ትላንት ማታ በጣም ጠጥቶ እንደነበርና በድጋሚ እርሷ ከጂሁ ጋር እንደተመሳሰለችበት ይህም ለሷ በ5 ዓመታት ውስጥ በድጋሚ አንድ አልጋ የተጋራችበትና አብረው ያደሩበት ጣፋጭ ምሽት እንደነበር ነገረችው። ጂሁ የምትባል ሴት እንደሞተችና ባለፈ ቁስል መሰቃየቱን እንዲያቆም ማስጠነቀቀችው። በዚህ ምክንያት የምትወስደውና የምታስብለትን አጠገቡ ያለችውን ሴት እያሳዘነ እንደሆነ ነገረችው። ካንጉ ግን ሲያያት አስጠላችው። እንዴት ብሎ በሷ ደስተኛ ሊሆን ይችላል? ጥሏት ሄደ። ሲዮሪን ጂሁን አገኘቻትና በጥፊ መታቻት። ከቤተሰቧ እንድትርቅ ማስጠነቀቀቻት። ሲዮሪን በጣም በተናደደች ቁጥር ጂሁ የበለጠ ግራ እንድትጋባ አደረጋት። ታዲያ ያ ሰው ለምን ስሟን እንደጠራ ጠየቀቻት። ደግሞ ስለምንድን ነው የሷ ልብ የተለየ ስሜት የተሰማው? ሲዮሪንስ የሷን በእነሱ ቤት ዙሪያ መገኘት እንደፈራችሁ ለምንድን ነው? ለዚህ ምክንያታዊ ምላሽ ከሲዮሪን እንደምትፈልግ ገለጸችላት። ሲዮሪን ግን ምንም ምላሽ ስላልሰጠቻት እርሷም ወደ ኋላ እንደማትመለስና ሊቀመንበሩ ቤት ተመልሳ ለመቀጠር መስማማቷን አስታወቀቻት። ነገሩ አሁን ባይገባትም ጂሁ እነዚህ ሰዎች ካለፈት ውስጧ ጋር የሚያገናኛቸው ነገር እንዳለ እርግጠኛ ሆናለች። ውሳኔዋ ሲዮሪን የበለጠ እንድትበሳጭ አደረጋት። እርሷን አልታዘዝም በማለቷ ዋጋ እንደምታስከፍላት በዝግታ ዛገች። ጂሁ ሊቀመንበሩ ጋር ስራዋን ለመቀጠል ተመልሳ መጣች። እርሱም በጣም ደስተኛ ነበር።
ነበር። እንዲያውም በድጋሚ ስራውን ጥላ እንዳትሄድ ደሞዟን እጥፍ ለማድረግ ቃል ገባላት። አብረው የነበራቸው ቆይታ በጣም ጥሩ ስለነበር ሊቀመንበሩ ጂው ላይ እምነቱን ጥሎ ነበር። የዚያን ጊዜም አንድ በጣም ትልቅ ዶክመንት ለካንጉ እንድታደርስ በእምነት ሰጣት። ሲዮሪን ግብይት ላይ ነበረች። የቤት ሰራተኛዋ ደውላ ጉዳዩን ነገረቻት። ስትከንፍ ወደ ድርጅቱ ሄደች። ካንጉ ጋርም በመሄድ ሰበብ ፈጥራ ከዚያ ይዘው እየወጣች ሊፍቱን በሚጠባበቁበት ሰዓት ጂው ደግሞ ሊፍት ውስጥ ነበረች። ሲዮሪን ሊፍቱ እስኪመጣ በጭንቀት እያላባት ነበር። ልክ የሊፍቱ በር ሲከፈት በረጅሙ ተነፈሰች። እንዳጋጣሚ ጂው ሌላኛው ሊፍት ውስጥ ነበረች። በዚህ ሁኔታ ሁለቱ ሳይገናኙ ተላለፉ። ጂውም ካንጉን ሳታገኘው ቀረች። ሲዮሪንም እያንዳንዱን የጂውን እንቅስቃሴ የተከታተለች በዚህ መንገድ ሁሌ ባሏን ማስመለጥ እንደማትችል ታውቋለች። ጂውን ከመካከላቸው ለማስወገድ ዘላቂ መፍትሄ ያስፈልጋታል። ስለሆነም ለጂው እሱን የምጠላበትን ምክንያት ነገረቻት። እርሷ ቤቷን ለማፍረስ ስታክር እንደኖረች ያኔ ገና እርጉዝ በነበረችበት ጊዜ ባሏን ከሷ ለመቀማት ጥረት ስታደርግ እንደነበርና መጥፎ ሰው እንደሆነች ነገረቻት። ካንጉም የዚያን ምሽት ስሟን የጠራው ለዛ እንደሆነ አስረዳቻት። የሰማችው አሳፋሪ ስነ ምግባር የሷ መሆኑን ጂው አምና መቀበል አቃታት። ያለፈ ታሪኳ የዚህን ያክል አሳፋሪ እንዴት ሊሆን ይችላል እያለች በሐሳቧ በተዋጠችበት አንድ የሆነ ድምጽ ከሐሳቧ ነቃት። ወደ ኋላ ስትዞር ካንጉ ነበር። የቀድሞ ፍቅረኛውን የገዛ ቤት ውስጥ ሲመለከታት አይኑን ማመን አልቻለም። ጂሁም ይህንን ሰውዬ በድጋሚ ስትመለከት ያ ተመሳሳይ ስሜት በልቧ ላይ ተሰማት። ነገር ግን ደፍራ እሱን መመልከት አልቻለችም። ካንጉ ወደ እሷ ተጠጋ። በድጋሚ እየቃዠ መስሎት ነበር። ጉንጯን በእጁ ከዳበሰ በኋላ ነበር እየቃዠ እንዳልሆነ የተረዳው። በጣም የሚወዳት ሴት በእርግጥም አልሞተችም። ጂሁ ግን ሲዮሪን እሷ የሰው ቤት እንደምታፈርስ የነገረቻትን ስታስታውስ ይህንን እውነት መጋፈጥ አልቻለችም። እጆቹን አስለቅቃ ወደ በሩ ሮጠች። ካንጉ ተከትሏት ወጣ። የቤት ሰራተኛዋ እያየቻቸው ነበር። ወዲያውም ካንጉ ከጂው ተከትሎ ሲወጣ እንደተመለከተች ለሲዮሪን ነገረቻት። ሲዮሪንም ጭንቀቷ እየጨመረ መጣ። ወዲያው ደግሞ ጂሁ ትውስቷ እንዳጣችና የተሳሳተ መረጃ እንደሰጠቻት አሰበች። በተጨማሪም ካንጉ በዚህ ሰዓት ህጋዊ ባሏ ነው። ጂሁ ትውስቷን መልሳ እስካላገኘች ድረስ ያን ያክል የሚያሰጋት ነገር አይኖርም። ካንጉ ጂሁን ተከትሎ ደረሰባት። እጇንም ይዞ አይኑን እንድታየው ጠየቃት። ይህን ያክል ለምን እንደተቀየረች አልገባውም። ያለፉትን 5 ዓመታት በህይወት እያለች እስካሁን ለምን ወደሱ አልመጣችም? የ5 ዓመት ናፍቆቱን በጥያቄ ነበር የገለጸላት። የህይወቱን ፍቅር በድጋሚ እንዳያጣት ስለሰጋ እጇን አጥብቆ ያዘው። አቀፋትና በድጋሚ ወደሱ ተመልሳ ስለመጣች አመሰገናት። በድንገት ስቃዩን የሚቀሰቅሱ ትውስታዎች ወደ ጂሁ ጭንቅላት መጡ። እናም ራሷን ስታወደቀች። ካንጉ በጣም ደንግጦ በፍጥነት ወደ ሆስፒታል ወሰዳት። ዶክተሩም ታካሚዋ ለረጅም ጊዜ ጭንቅላቷ ተጎድቶ በመቆየቱ ሙሉ በሙሉ ትውስቷን እንዳጣችና በተለይም አንዳንድ ጊዜ የሆነ አይነት ድንጋጤ በሚያጋጥማት ጊዜ አምኔዥያ እንደሚነሳባትና ራሷን እንደሚያስታት ነገረው። ጂሁን በሆስፒታል አልጋ ላይ በዚያ ሁኔታ ሲመለከታት የካንጉ ልብ በጣም አዘነ። ባለፉት ጥቂት ዓመታት ምን አይነት የስቃይ ህይወት እንዳሳለፈች እያሰበ ለእርሷ የስቃይ ምክንያት በመሆኑ ራሱን ወቀሰ። የጂሁ እናትና ወንድም ዜናውን እንደሰሙ ፈጥነው መጡ። ካንጉን ስትመለከት እናቷ በቁጣ ለምን ሁሉንም ነገር ረስታ የተቀመጠችው ልጅ በድጋሚ እንደሚጎዳት ጠየቀችው። ወንድሟም አንገቱን አንቆ ከዚያ ሊያስወጣው ሞከረ። ካንጉ ግን ለመውጣት ፈቃደኛ አልነበረም። በጭቅጭቃቸው መሃል የጂሁ እናት ያኔ ከ5 ዓመታት በፊት ስለተፈጠረው አደጋ ወቀሰችው። ጂሁ የዚያን ቀን ካንጉ ልታገኝ ባትወጣ ኖሮ ባሏና ልጇ ላይ የመኪናው አደጋ ባልደረሰ ነበር። ባሏ በአደጋው ወዲያው ሲሞት ጂሁ ደግሞ ለዓመታት ኮማ ውስጥ ተኝታ ነበር። ለዚህ ሁሉ ነገር ተጠያቂው ካንጉ እንደሆነ ነገረችው። ሁለተኛም ከልጇ ፊት ድርሽ እንዳይል አስጠነቀቀችው። ካንጉ እያዘነ ወጣ። የጂሁ ቤተሰብ ላይ ለደረሰው ጉዳት ራሱን ተጠያቂ ያደረገ ነበር። በድንገት ሲዮሪን እነዚህን ሁሉ ዓመታት ጂሁ ሞታለች እያለች ስትዋሸው እንደነበር አስታወሰ። አንድ አጠራጣሪ ነገር እንዳለ አስተዋለ። ቤት ከገባም በኋላ ከሲዮሪን ጋር በኃይለኛው ተጣላ። ጂሁ በህይወት እንዳለች እስካሁን ለምን እንደዋሸችው ጠየቃት። ይህ ደግሞ ጂሁ ህይወቷን ለመበታተን ብቅ ያለች ባለ ሰዓት ቦምብ እንደሆነች አሰበች። ካንጉ የማያውቀው ነገር ደግሞ በጂሁ ህይወት ውስጥ ሱንሆ የተባለ ሌላ ወንድ መኖሩ ነበር። ጂሁን ለመንከባከብ ሆስፒታል ቆየ። ካንጉ ጂሁን ከህይወቱ እንዳይሰርቅበት ፈርቷል። ለእርሷ ያለውን ፍቅር ሁሌም ሊነግራት ይፈልጋል። ሆኖም ግን ከንፈሩ ጋር እየደረሰ ድፍረት ስለሌለው ብቻ የልቡን ሳይናገር እስካሁን ቆይቷል። ጂሁ አሁንም ውሃ ውስጥ ዘሎ ስለሚገባው ሕፃን ታልማለች። አባቷ ደግሞ እየሰመጠ ነበር። የሚሰማት ስሜት ከባድ ነበር። ጮኻ ነቃች። ከዚያም ከነቃች በኋላ ወደ አባቷ መቃብር ሄዳ ምን አይነት ሴት እንደነበረች አባቷ እንዲነግራት ተመኘች። እንደሚባለው የሰዎችን ህይወት የምታበላሽ አፍረተ ቢስ ሴት መሆኗንም ጠየቀችው። ሰንሆ እንዲህ ስትሰቃይ ሲመለከት ጥሏት ለመሄድ አልፈለገም። ልክ ልትወጣ ስትል አባቷ የሚሰራበት መስሪያ ቤት ሰራተኛ ነኝ የሚልና የአባቷ ጓደኛ የሆነ ሰው አገኛትና አባቷ የጸረ ሙስና ምርመራ ቢሮ ዳይሬክተር እንደነበርና ከመሞቱ በፊት በሞሱን ግሩፕ ላይ የሙስና ምርመራ እያደረገ እንደነበር
ሆኖም እርሱ በመሞቱ ምክንያት ብዙ ሚስጥር ተቀብሮ እንደቀረና ወዲያውም ሁሉም ምርመራ እንዲቋረጥ እንደተደረገ ነገራት። የምታውቀውን የሞሱንግ ግሩፕ ስም ስትሰማ የአባቷ ሞት ግድያ ሊሆን እንደሚችል ተጠራጠረች። ሁሉም ገጠመኝ ወደ ሞሱንግ ግሩፕ ቤተሰብ ለምን እንደሚወስዳት አልገባትም። ጂሁ ወደ ቤት በምትመለስበት ጊዜ ካንጉ በሯ ላይ እየጠበቃት ነበር። ሰንሆ ጂሁን ለመጠበቅ በመካከላቸው ጣልቃ ገባ። የሷ ፍቅረኛ እንደሆነና ከዚህ በኋላ እርሷን ማስቸገሩን እንዲያቆም ነገረው። ካንጉ ቢላዋ ልቡ ላይ የተሰካበት ያልተሰማው ጂሁን ከካንጉ ለማራቅ የምትታገለው ሲዮሪን ደግሞ ጂሁን በድብቅ ትከተላት ነበር። ጂሁ ከእንግዳው ልጅ ጋር ስትስቅና ስትጫወት ስትመለከት አንድ ሐሳብ መጣላት። ብዙም ሳይቆይ ስለዚህ ወጣት የምትፈልገውን መረጃ በጠቅላላ በሲዮሪን እጅ ውስጥ ገባ። ስሙ ሰኖ ይባላል። ከኮሌጅ ጀምሮ ጂሁን ሲያፈቅር ኖሯል። አሁን ደግሞ ከጂሁ ጋር ተመሳሳይ ህንጻ ላይ ነው የሚኖሩት። ይህን ስታውቅ ሲዮሪን በጣም ደስ አላት። ሰንሆንም ካንጉ በጂሁ ተስፋ እንዲቆርጥ መጠቀሚያ ለማድረግ አቀደች። ልክ ሲዮሪን እንደጠበቀችው ካንጉ ጂሁ በህይወት መኖሯን ካረጋገጠ በኋላ ሲዮሪንን ፍቺ ጠየቃት። ሲዮሪን አልደነገጠችም፣ ምክንያቱም የካንጉ ህጋዊ ሚስቱ ናት። በገዛ ፈቃዱ ጂሁ ጋር ከሄደ የሞራል ችግርን የሚያሳይና በሰዎች ዘንድ የሚኖረውን ገጽታ የሚያበላሽ ይሆናል። ይህ ደግሞ ለቤተሰቡም ሆነ ለድርጅቱ ጥሩ አይደለም። በመሆኑም ሽማግሌው አባቱ ራሱ ጣልቃ ገብቶ ሐሳቡን እንደሚያስቀይረው ታውቃለች። ካንጉም የሁኔታውን ክብደት ተረድቶታል። ሆኖም ግን ሲዮሪንን ከህይወቱ የሚያስወጣበትን መንገድ እንደሚፈልግ ነገራት። ብዙም ሳይቆይ የሊቀመንበር አባቱ ጤንነት ስለተጎዳ ተዝለፍልፎ ወደቀ። ሐኪሞቹም የቀድሞዋ ተንከባካቢ ጥሩ አድርጋ ይዘው እንደነበር ገለጹ። ሲዮሪን ጂሁ ተመልሳ ወደዚያ ቤት እንድትመጣና ካንጉ ጋር እንድትቀራረብ አትፈልግም። ሆኖም ግን ጂሁን ለማምጣትና በስቃይ ብዛት ተማራ ስሯን ጥላ እንድትሄድ ለማድረግ ወስና ራሷ ሄዳ አናገረቻት። ምንም የማያውቀው ጂሁ ስለተፈጠረው ነገርና በእርሷና በባሏ መካከል በመግባቱ ይቅርታ ጠየቀቻት። ሲዮሪንም የሆነው አንድ ይሆናል በማለት ይቅርታ እንዳደረገችላትና ሽማግሌውን ብቻ ከመንከባከብ ውጪ ሌላ ማንም ሰው እንዳትቀርብ አስጠነቀቀቻት። ጂሁም ተስማማች። ነገር ግን የዚያው ቀን የአባቷ ጓደኛ አባቷ ሲዮሪንን ሲመረምራት እንደነበር፣ ሲዮሪንንም አግኝቷት እንደነበርና ስለሷ ጠንቅቆ ያውቅ እንደነበር ነገራት። እርሷም የነገሩን መሰረት ለማግኘት የአባቷን ማስታወሻ ተቀብላ ለማንበብ ወሰነች። ከዚያ በፊት ግን ካንጉን አገኘችው። በሁለቱ መካከል የነበረው መጥፎ ነገር ለማስተካከልና ከዚህ በኋላ እሷን እንዳይከታተላት ለማስቆም አስባ ነበር። ካንጉ ያነሳችው ነገር አስገረመው። እንዳሰበችው ሳይሆን በጥልቅ ፍቅር ውስጥ እንደነበሩና እንዲያውም ቀለበቱን ላስሩላት እንደነበር ነገራት። ይሄ ደግሞ በምን መለኪያ አሳፋሪ ወይም መጥፎ ተግባር ሊሆን ይችላል? የዚያን ጊዜ ነበር ጂሁ ሲዮሪን እንደዋሸቻት ያወቀችው። ካንጉም አጋጣሚውን ተጠቅሞ ወደ ቀድሞ ፍቅራቸው እንዲመለሱ ጠየቃት። እርሷ ግን ፈቃደኛ አልነበረችም። ብዙ ያልተመለሱ ጥያቄዎቿን ይዛ ጂሁ በድጋሚ ስራዋን ለመቀጠል ወደዚያ ቤት ተመልሳ መጣች። ሰንሆ ደግሞ ካንጉ ሊተነኩሳት ይችላል በሚል ፍራቻ ከስራ ስትወጣ ሊወስዳት በጊዜ ነበር የመጣው። ጂሁ ሰንሆ ስለሚያደርግላት ነገር ደስተኛ ናት። ነገር ግን ለፍቅሩ ምላሽ መስጠት ተስኗታል። ሆኖም ካንጉን በድንገት ስትመለከተው ሰንሆን በድጋሚ መደበቂያው አደረገችው። ካንጉ እንዳይከተላት ለማድረግ የሰንሆን እጅ በመያዝ ፍቅረኛዋ እንደሆነ ለማስመሰል ሞከረች። ካንጉም ይህንን ሲመለከት ልቡ ለሁለት የተከፈለ ያክል ነበር የተሰማው። ለራሱም የሚያፈቅራትን ሴት መልሶ እጁ ለማስገባት ቃል ገባ። ብዙም ሳይቆይ የታመመው የካንጉ አባት የቤተሰቡ የወራሽነት ማረጋገጫ የሆነውን ወርቃማ ቁልፍ ለብቸኛ ልጁ ለማስተላለፍ ወሰነ። ሆኖም አለኝ የሚለው ብቸኛ ልጁ በፍቅር ማጥ ውስጥ ተዘፍቋል። ካንጉ ደግሞ በእርሱና በጂሁ መካከል የሚገባውን የትኛውንም እንቅፋት ማስወገድ ይኖርበታል። አሁን ደግሞ ትልቁ ችግሩ የሆነው ሰንሆ ነው። የሚያፈቅራት ሴት የሌላ ሰው እንድትሆን በፍጹም አይፈቅድም። ሰንሆ ደግሞ በሚሰራበት ድርጅት በኩል ሙሳን ግሩፕን ወክሎ ከመጣው ከካንጉ ጋር ውድድር ላይ ነበሩ። ካንጉ ሰንሆን ለመስበርና ውድድሩን ለማሸነፍ ወሰነ። በሚያሳዝን ሁኔታ ግን የእርሱ ፕሮፖዛል የማህበረሰቡን ፍላጎት የሚያሟላ አይደለም በሚል ውድቅ ተደረገ። በመሆኑም ውድድሩን ተሸነፈ። ይህ ውጤት ደግሞ በሽተኛው አባቱን አበሳጨው። ወዲያውም ሊሸልመው ያሰበውን ወርቃማውን ቁልፍ ቦታው መልሶ አስቀመጠ። ውርሱን ለልጁ የማስተላለፍ ሐሳቡንም ተወው። ካንጉንም የማይረባ ሲል ወቀሰው። ሽማግሌው ወጣት እያለው ብዙ ልጆች በወልድ ኖሮ ሙሉ ሐሳቤን አንተ ላይ አልጥልም ሲል ተናገረው። አባትና ልጅ በኃይለኛው ተጣሉ። በዚህ መሃል ጂሁ ካንጉ የቤት ሰራተኛ ልጅ እንደሆነ ሌላኛው የቤት ሰራተኛ ነገረቻት። ስላለበት ሁኔታ በውስጧ ሐዘኔታ ተሰማት። ሲዮሪን ደግሞ የተፈጠረውን አጋጣሚ በመጠቀም ይህንን ውድድር የተሸነፈው በጂሁ ትኩረቱን ስላጣ እንደሆነና ጂሁን ሰንሆ ሆን ብሎ የእርሱን ትኩረት እንድትሰርቅ እንደላካትና ጂሁ ጠቃሚ መረጃዎችን ከአባቱ እየወሰደች ለሰንሆ እንደምትሰጥ ነገረችው። ካንጉም የዚያን ምሽት ጂሁን አስቆሞ ፊት ለፊት ጠየቃት። እርሱ ስለ ልማት ፕሮጀክቱ ግድ አይሰጠውም። ነገር ግን ጂሁ በእርግጥ ወደ እነርሱ ቤት የመጣችው ሰንሆን ለመርዳት መሆኑን ማወቅ ይፈልጋል። ጂሁ ግን ፍጹም እንደዚህ እንደማታደርግና የሐሰት ክስ እንደሆነ ነገረችው። ካንጉ ባለማመን ደርቆ ቀረ። እያለቀሰም እንዴት ወደ ልቧ ሌላ ሰው ለማስገባት እንደቀለላት ጠየቃት። ጂሁ ግን በዚህ ሰዓት
የማታውቀው እንግዳ ሰው እንደሆነ ግልጹን ነገረችው። በዚህ ሰዓት እርሷ የምትፈልገው ትውስቷን መልሳ ማግኘት ብቻ እንደሆነም ገለጸችለት። ካንግሁም ሲያስበው ጂውን መልሶ ለማግኘት ብቸኛው መንገድ ትውስቷን መልሶ ማግኘት ብቻ ነው። በስተመጨረሻም ጂው ወደዚህ ቤት የመጣችበትን ትክክለኛ ምክንያት አስረዳችው። አንገቱ ላይ ንቅሳት ያለበት የነሱ ሹፌር እርሱ ብቻ በትውስቷ ውስጥ እንዳለ ነገረችው። እርሷም ሰውየው ከጠፋው ትውስቷ ጋር ያለውን ግንኙነት ማጣራት ትፈልጋለች። ይህንን ሲሰማ ካንጉ ጂው ትውስቷን መልሳ እንድታገኝ ከጎኗ ለመቆም ወሰነ። ወደ ቤት ሲመለስ ሲዮሪንና ዶንግሱን ተመለከታቸው። በእርግጥ መጥፎ ነገር አላሰበም። ነገር ግን ዶንግሱ አንገቱ ላይ ያለው የክንፍ ንቅሳት ትኩረቱን ሳበው። ጂሁ ወደዚያ ቤት እንድትመጣ ያደረጋት የእርሱ ንቅሳት እንደሆነ ተረዳ። ወደ ቤት ከገባ በኋላ ሲዮሪን ምንም ነገር እንዳልተፈጠረ ያለ አፍረት ካንጉን አቀፈችው። ውዱን ሽቶ ደጋግማ ብትቀባም በካንጉ ፊት ግን ርካሹና ቆሻሻው ማንነቷን መሸፈን አይችልም ነበር። እምቢታው ሲዮሪንን ፊቷ እንዲቀየር አደረጋት። ጥሩ ልብ የሌለው ሰው እንደሆነና ከሰርጋቸው ቀን አንስቶ እስካሁን እንደሚስት ገላዋን ለመንካት እንደማይፈልግ ወቀሰችው። አልጋው ላይ ተደፍታ ማልቀስ ጀመረች። በድንገት ካንጉ ሲዞር በሲዮሪን ጀርባ ላይ ከዶንግሱ ጋር ተመሳሳይ የሆነ የክንፍ ንቅሳት ተመለከተ። በመሆኑም ሲዮሪንና ዶንግሱ የተደበቀ ቆሻሻ ሚስጥር ሊኖራቸው እንደሚችል ተጠራጠረ። የልማት መብቱን መልሶ እጁ ለማስገባት ሽማግሌው ሊቀመንበር እንደታመመ የግዱን ሰንሆን አገኘው። ሰንሆ ሽማግሌውን ሲመለከት የተዘበራረቀ ስሜት አይኖቹ ላይ ይታዩ ነበር። እናቱ ከመሞቷ በፊት ስለ ትክክለኛ አባቱ ነግራው ነበር። ሞት አፋፍ ላይ ሆና አባቱ የሞሳን ግሩፕ ሊቀመንበር እንደሆነ ነግረዋለች። እናቱ ከሞተች በኋላ ሊቀመንበሩን ሊሰናበታት መጥቶ እንደነበር ተነግሮታል። ሆኖም ስለ እናቱ ሊቀመንበሩ ምንም ግድ የሚሰጠው አይመስለውም። በውስጡ በአባቱ ላይ ከባድ ቂምና ጥላቻ ተፈጥሮበታል። ከአባቱ ጋር ፊት ለፊት ሲገናኙ ይሄ የመጀመሪያቸው ነው። ሰንሆ ሽማግሌው አባቱ መሆኑን ያውቃል። ሽማግሌው ሊቀመንበር ግን ሰንሆ ልጁ እንደሆነ አያውቅም። ሽማግሌው የልማት ስምምነቱን ለመግዛት ዳጎስ ያለ ገንዘብ አቀረበለት። ሰንሆ ለቀረበለት ሐሳብ ደንገጥ እንኳን አላለም። ሁሉንም ነገር በገንዘብ መግዛት እንደማይቻል ነገረው። ሽማግሌው አልተናደደበትም። ልበ ሙሉነቱን አደነቀ። ይህንን ተሰጥኦ ያለው ወጣት ለመቅጠርና የልጁ ረዳት እንዲሆን አሰበ። አንድ ቀን ጂሁ ከሺማይ ጋር መናፈሻ ውስጥ ድብብቆሽ እየተጫወቱ በድንገት ዞራ ስትመለከተው የፊቱ ገጽታ በህልሟ ከምትመለከተው ሕፃን ጋር ተመሳሰለባት። ጂሁ ሮጣ ሺማይን አቀፈችው። በውስጧ የተለየ ስሜት ተሰማት። እንዳታጣው እየፈራች ነበር። ሺማይ በተደጋጋሚ በህልሟ ለምን እንደሚመጣ ሊገባት አልቻለም። ሺማይም ሁሌ ከጂሁ ጋር ሲሆን ደስተኛ ይሆናል። እሷ ባለችበት ሺማይም ደስተኛ ሆኖ ነው የሚገኘው። ገላውን እያጠበችው ሺማይ ልክ እሷ እግር ላይ እንዳለው ቁርጭምጭሚቱ ስር ጥቁር ምልክት እንዳለበት አየች። ቦታው ተመሳሳይ ነበር። ነገሩ ቢያስገርማትም ያን ያክል ቦታ አልሰጠችውም። ምናልባት የሚያመሳስላቸው ነገር እንዳለ ብቻ ነበር የወሰደችው። የሁለቱ ቁርኝት ሁልጊዜ ሲዮሪንን ያበሳጫታል። ልጇን እየተቆጣችና እየጮች ወደዚያ ወሰደችው። ሁለተኛ ከቤት ሰራተኛ ጋር እንዳይሆን ተቆጣችው። ሺማይ በጣም ስለፈራት ከጂሁ ኋላ ሄዶ ተደበቀ። ሲዮሪን በዚህ ንጹህ ልጅ ላይ ለምን እንደዚህ እንደምትሆን ጠየቀቻት። ሲዮሪን ጂሁ ልጇን ስትከላከልለት ስትመለከት የበለጠ ተበሳጨች። ጂሁ ላይ እሷ ልጇን እንዴት ማሳደግ እንዳለባት ልትመክራት እንደማትችል ጮኸችባት። የሚያለቅሰውን ሺማይን በግድ ከጂሁ ስር ጎትታ ወደ ውስጥ አስገባችው። የሚያለቅሰውን ሺማይ ያየች ጂሁ ሊገለጽ የማይችል ሐዘኔታ ተሰማት። ለሺማይ ሁሌ አንጀቷ ለምን እንደሚንሰፈሰፍ አይገባትም። የዚያን ምሽት ሲዮሪን በህልሟ ጂሁ ልጇን ስትወስድባት እየቃዠች አደረች። የቱንም ያክል ልታስቆማት ብትጥር ልጇን ይዛ ከፊቷ እየራቀች ስትሄድ ከማየት በስተቀር ልታስቆማቸው አልቻለችም። በድንቃጤ ንዴቷንም ጂሁ ላይ ለመወጣት ብዙ ልብሶችን መሬቱ ላይ ዘርግፋ ሁሉንም በእጇ እንድታጠብ አዘዘቻት። ካንጉ ደግሞ ሲዮሪን ጂሁን እያሰቃየቻት እንደሆነ ሲመለከት ከዚህ በኋላ ጂሁን የምትጎዳት ከሆነ እርሱም ጨካኝ እንደሚሆንባት አስጠነቀቃት። ሲዮሪን በጣም ስለተናደደች ክፍል ውስጥ ያሉትን ዕቃዎች መሰባበር ጀመረች። አንድ ቀን የቤት ሰራተኛዋ ቢዚ ስለነበረች ጂሁን ሺማይን ከትምህርት ቤት እንድታመጣላት ጠየቀቻት። ሺማይ የሚወዳትን ሴት ሲመለከታት በደስታ ፈነደቀ። ሁለቱ ተቃቀፉ። ሁልጊዜ ጂሁ ሺማይን ስትመለከተው በቃላት የማይገለጽ ደስታ ይሰማታል። ምንም እንኳን ሺማይ የሀብታም ክብርት የቤተሰብ ልጅ ቢሆንም ደስተኛ የሆነ የልጅነት ጊዜ ግን አላሳለፈም። ናፍቆቱን አይኖቹ ላይ ስትመለከት ጂሁ ከሌሎቹ ልጆች ጋር እንዲጫወት ፈቀደችለት። ሺማይም በደስታ እየተጫወተ ቆየ። ሲዮሪን ጂሁ ልጇን ልታመጣ እንደሄደች ስትሰማ በጣም ደንግጣ ወዲያው ጂሁን የት እንደሆኑ ጠየቀቻት። ልክ ጂሁን እያናገረቻት ሺማይ ከመንሸራተቻው ላይ ወደቀ። ሺማይ በጣም እንደተጎዳ ስትመለከት የተጨነቀችው ጂሁ ሺማይን አቅፋ ወደ ሆስፒታል ሮጠች። በዚያች ቅጽበት ልክ የራሷ ልጅ እንደተጎዳባት ነበር የተሰማት። ትኩረቷ ልጁ ላይ ከመሆኑ የተነሳ ጫማዋ መንገድ ላይ ሲወልቅባት እንኳን አልታወቃትም። ሆስፒታል ውስጥ ሺማይ በአስቸኳይ ግንባሩ ላይ ያለውን ጉዳት መስፋት እንደሚያስፈልግ ተነገራት። ሲዮሪን ደግሞ እስካሁን ባለመድረሷ ውሳኔውን ጂሁ ራሷ ለመወሰን ተገደደች። በቀዶ ጥገናው ላይ እንደ ቤተሰብ ኃላፊነት ወስዳ ፈረመች። ሲዮሪን መጨረሻ ላይ ሆስፒታል ደረሰች። የግንባሩ ስፌት ግን ተጠናቆ ነበር። ምንም ሳትናገር ጂሁን በጥፊ አለቻት።
ወዲያው ነርሷ የልጁን እናት ጠራች። ጂሁ በፍጥነት ዞራ ወደፊት ተራመደች። ትዝ ሲላት ግን ለካ የልጁ እናት እሷ ሳትሆን ሲዮሪን ነበረች። በተለየ ሁኔታ ይህንን ስትገነዘብ ውስጧ ተናደደ። በኋላም ሲዮሪንን ይቅርታ ጠየቀቻት። ከዚያም በተሰበረ ልብ ሆስፒታሉን ለቃ ወጣች። ሲዮሪንና ቤተሰቧ ሶስቱም አልፈዋት ሲሄዱ ስትመለከት በልቧ ከባድ ምሬት ተሰማት። አንድ ቀን ጂሁ አንድ ሆስፒታል በሄደችበት ነርሷ አስታውሳ ጠራቻት። ከ5 ዓመት በፊት ኮማ ውስጥ ሆና ልጅ እንደወለደች ታስታውሳለች። ሲምባክ ብላ ሆስፒታል በተመዘገበችበት ስም ነበር የጠራቻት። ሱምባክ ብላ ሆስፒታል በተመዘገበችበት ስም ነበር የጠራቻት። ሱምባክ ደግሞ የሲዮሪን ትምህርት ቤት ስሟ ነበር። ሴራዋን ለመሸፈን የዚያን ጊዜ ጂሁን ሆስፒታል ያስመዘገበቻት በራሷ ስም ነበር። ጂሁ ደግሞ ነርሷ ለምን ሱምባክ ብላ እንደጠራቻት ግራ ተጋባች። ሱምባክ የሟች ጓደኛዋ ስም ነበር። ቤት ውስጥ ከገባች በኋላ የፎቶ አልበሙን እያገላበጠች የሞተች ጓደኛዋ ምን እንደምትመስል ለማየት ሞከረች። በሚያስገርም ሁኔታ ያሉትን አልበሞች ሁሉ ብታገላብጥም የሱምባክን አንድ ፎቶ እንኳን ማግኘት አልቻለችም። ይህንን ሚስጥር ለመፍታት ጂሁ የድሮ የትምህርት ቤት ጓደኞቿን ስልክ እየፈለገች መደወል ጀመረች። በጣም ብዙ ቦታ ከደወለች በኋላ በስተመጨረሻ ከአንዷ የሃይስኩል ጓደኛዋ ጋር ተገናኙ። ልጅቷም ሱምባክ በጣም የቅርብ ጓደኛዋ እንደነበረች ነገረቻት። ሆኖም ግን ባልታወቀ ምክንያት በልደቷ ዋዜማ ሱምባክ እንደጠፋች ገለጸችላት። በሌላ በኩል ካንጉ ደግሞ ዳንግሱና ሲዮሪን አንድ አይነት ንቅሳት እንዳላቸው ከተመለከተ ቀን ጀምሮ በድብቅ ነገሮችን ለማጣራት እየሞከረ ነበር። አንድ የዶንግሱን የድሮ ጓደኛ የነበረ ሰው አግኝቶ ሰውየውም ዶንግሱ ድሮ ሱምባክ የምትባል ሚስት እንደነበረችውና ይህች ሴት ዶንግሱ ከጎዳና ላይ ያነሳት ሴት እንደሆነችና በኋላም እንደሞተች ነገረው። ካንጉ ያልተረዳው ነገር ሱምባክ ብሎ የነገረው ሴት በኋላ ስሟን አስቀይራ ሲዮሪን የሆነችው ነበረች። እውነታው ሰውየው ዳይሬክተር ቢያን ወደዚህ ከመምጣቱ በፊት እንዲዋሽ ጉቦ ሰጥቶት ነበር። ለካንጉ የነገረው ጠቅላላ እንዲበል የተባለውን ነበር። ዳይሬክተር ቢያን ከመጨነቁም በላይ በሲዮሪን በጣም ተናዶባታል። የካንጉን ልብ ማሸነፍ ካለመቻሏን ባሻገር ጭራሽ እንዲጠራጠርና ምርመራ እንዲጀምር በማድረጓ ዳይሬክተር ቢያን ሲዮሪንን የኋላ ታሪኳን ካላስተካከለች ዋጋ ቢስ ሆና ብቻዋን ሜዳ ላይ እንደምትቀር አስጠነቀቃት። ሲዮሪን ግፊቱ እየጨመረ እንደመጣ ስትገነዘብ ጂሁ ላይ ያላትን ነገር ወደ ጎን አድርጋ ዳይሬክተር ቢያን ሙሱንግ ግሩፕን እንዲወስድ ትኩረቷን ወደሷ አዞረች። በዚያም እየተሯሯጠች ሲዮሪን ያልጠበቀችው ነገር ገጠማት። የክፍል ጓደኛዋ ጋር መንገድ ላይ ተገጣጠሙ። ወዲያው ነበር ያወቀቻት። በትክክለኛ ስሟ ሱምባክ ብላ ጠራቻት። ሲዮሪን በጣም ደነገጠች። እሷን የምታናግርበት አቅም አልነበራትም። ከቦታው ወዲያው ሸሽታ ሄደች። ይህ ደግሞ የትምህርት ቤት ጓደኛዋ የበለጠ እንድትጠራጠር አደረጋት። ወዲያውም ጂሁን አግኝታ መንገድ ላይ ሱምባክን እንደተመለከተቻትና እሷ መሆኗን እርግጠኛ መሆኗን ነገረቻት። ጂሁ በሐዘን ተሰብራ ነበር የወጣችው። ጓደኛዋ ከ5 ዓመት በፊት ከካንጉ ልጅ ወልዳ እንደነበርና ልጇ በጓደኛዋ ሱምባክ ስም ተመዝግቦ እንደተወለደ ነገረቻት። ጂሁ ልጇ እንደሞተ በማሰብ ከባድ ጸጸትና ሐዘን ተሰማት። አንድ ቀን የትምህርት ቤት ጓደኛዋ በአስቸኳይ እንገናኛለቻት። በዚህ ጊዜ በመጽሔት ላይ የሲዮሪንን ፎቶ አሳየቻት። የሙሱንግ ግሩፕ ባለቤት ልጅን ያገባችው ሴት ሱምባክ እንደሆነችም አረጋገጠችላት። ጂሁ ደርቃ ቀረች። ለረጅም ጊዜ አጠገቧ የነበረችው ሴት የልብ ጓደኛዬ ብላ የምታስባት ሴት ማናት? አንድ አንኳር ፍንጭ ላይ እንደደረሰች አሰበች። ቤት ገብታም ደከማትና ተኛች። በዚህ ጊዜ ከካንጉ ጋር ስለነበራት ጣፋጭ የፍቅር ጊዜ ትውስቷን እያለመች ነበር። ስትነቃ ፊቷ ላይ ፈገግታ ነበር። የዚያን ጊዜ እሷና ካንጉ በጣም የሚዋደዱ ጥንድ ፍቅረኛሞች እንደነበሩ ገባት። ለረጅም ጊዜ ታፍኖ የነበረው ስሜት አሁን ሊደበቅ አልቻለም። ጂሁና ካንጉ በድጋሚ ዴት ማድረግ ጀመሩ። ሁለቱ ጥንዶች ግንኙነታቸው የመጨረሻው ጣራ ላይ በደረሰበት ወቅት ሲዮሪን እነርሱን በድብቅ መከታተል ጀመረች። የጂሁም እናት ልጇን ተከትላ ስትመጣ ሲዮሪንን ወዲያው ሱምባክ ብላ ጠራቻት። ሲዮሪን ማንነቷን እንዳታጋልጥባት ስለፈራች ከተራራው ጫፍ ላይ ወደ ታች ወረወረቻት። በጫካ ውስጥ የጩኸት ድምፅ አስተጋባ። ጂሁ ድምፁን ታውቋለች። ወደ ቦታው ስትደርስ እናቷ አስፋልቱ ላይ ተዘርራ ነበር። ሰውነቷ ሁሉ በደም ተለውሷል። ሆስፒታል ገብታ ለልጇ ያለቻት የመጨረሻ ቃሏ የጓደኛዋን የሱምባክ ስም ነበር። በሚያሳዝን ሁኔታ እናቷ ሌላ ነገር ሳትላት ሞተች። የእናቷ ሞት ሐዘን ጂሁን ክፉኛ ጎዳት። በተኛችበት እያለቀሰች ራሷን ሳተች። ይሄ ታላቅ ድንጋጤ በጭንቅላቷ ውስጥ የጠፋውን ትውስቷ በጠቅላላ እንዲመለስ አደረገው። ስትነቃ ጂሁ ሁሉንም ትውስቷን ይዛ ነበር። አይኖቿ ከዚህ በኋላ ንጹህ ሳይሆኑ በበቀል የተሞሉ ናቸው። በጭንቅላቷ ውስጥ የመጡትን ትውስታዎች በመገጣጠም ሁሉም አሳዛኝ አጋጣሚዎቿ በጠቅላላ የሚጠቁሙት የልብ ጓደኛዋ ወደ ተባለችው ሲዮሪን ነበር። እናም ጭጋጉን በጠቅላላ ገፋ እውነታው ላይ ለመድረስና ጠላቷን ለመበቀል ለራሷ ቃል ገባች።
በኋላም ጂሁ ለወንድሟ ትውስታዎቿን መልሳ እንዳገኘች ነገረችው። የዚያን ጊዜም ወንድሟ አንድ ደብዳቤ አውጥቶ ሰጣት። በወቅቱ ሁሉም ሰው ሞታለች ብሎ ደምድሞ እንደነበርና ሆኖም ከአንድ ዓመት በኋላ አንድ ሰው በድብቅ እርሷ ያለችበትን ቦታ ገልጾ እንደላከላቸውና ከደብዳቤው በመነሳት አንድ የሕክምና ማዕከል ውስጥ እንዳገኟት ገለጸላት። የሲዮሪን እናት የዚያን ጊዜ ደብዳቤውን የላከችው እሷ ስለነበረች ደብዳቤውን ስትመለከት ደነገጠች። የእሷ ድንጋጤ ደግሞ ጂሁ እንድትጠራጠራት አደረጋት። በሲዮሪን ጥላቻ የተሞላው ውስጧ የደበቀችው ሚስጥር እንድትናገር አፋጠጠቻት። ልጇን ለማዳን የሲዮሪን እናት ወደ ክፍሏ ገብታ ተደበቀች። ጂሁ ልጅ እንደወለደች አሁን ታስታውሳለች። ስለሆነም ፈጥና ወደ ሆስፒታሉ ሄደች። ከዚህ ቀደም ያስታወሰቻትን ነርስ አገኘቻትና ነርሷ በወቅቱ አስቸጋሪ ሁኔታ ላይ እንደነበረችና ስትንከባከባት የነበረችው የሲዮሪን እናት እንደነበረች ነገረቻት። ሕይወቷንም ያተረፈችላት የሲዮሪን እናት እንደሆነች ነገረቻት። በወቅቱ ወንድ ልጅ መውለዷንና ልክ ልጁ እንደተወለደ የሲዮሪን እናት እንደወሰደችው ከዚያም ልጁ የት እንደደረሰ ነርሷ የምታውቀው ነገር እንደሌለ ነገረቻት። ጂሁ በጣም ግራ ተጋባች። እንደ እናት ልጇ በሕይወት ይኑር ወይም ይሙት እርግጠኛ አልነበረችም። ቤት ከመጣች በኋላ የአእምሮ በሽተኛ የሆነችውን የሲዮሪንን እናት እያየች ያኔ ስትንከባከባት ስለነበር አመሰገነቻት። ረጅም ጊዜ አብረው እንደመኖራቸው ጂሁ የሲዮሪንን እናት በጣም ተወዳት ነበር። በመሆኑም የጤንነቷ ሁኔታ እስኪሻሻል ድረስ ለመታገስና የዚያን ጊዜ ስለ ልጇ ለመጠየቅ ወሰነች። የሲዮሪን እናትን ብትሆን ጂሁን እንደ ልጇ ነበር የምትወዳት። አንድ ቀን ልጇን በማጣቷ የምታሳልፈውን የጂሁን ስቃይ ስትመለከት በጣም ስላሳዘነቻት ልጇ ሲዮሪን ይህንን የኃጢአት መንገድ ዝም ብላ እንድትቀጥል አልፈለገችም። በሽታዋ ከዚህ በላይ ከመባባሱ በፊትና ምናልባትም ከዚህ የተሻለ ድል ላታገኝ ስለምትችል ከባዱንና የሚያመውን ሚስጥር አፈረጠችው። ለጂሁም ሺማይ የሲዮሪን ልጅ ሳይሆን የራሷ የጂሁ ልጅ እንደሆነ ነገረቻት። እውነታውን መስማት ከባድና በቢላዋ የመወጋት ያክል ከባድ ስሜት ነበረው። ሁልጊዜም ከዚያ ልጅ ጋር ስትሆን በቃላት የማይገለጽ ደስታ ለምን ይሰማት እንደነበር ገባት። ለካ የሚያስተሳስራቸው ገመድ ታላቅ ነበር። ምንም እንኳን ጂሁ ሺማይ የእርሷ ልጅ እንደሆነ ብታውቅም ሕመሟን ዋጥ አድርጋ ልጇን ላለመጉዳት ሚስጥሯንም ደብቃ ስራዋን ቀጠለች። ሺማይ ጂሁ ስታለቅስ ተመለከታት። እንደ ከፋት ስላሰበ አቅፎ አጽናናት። ይሄ የእናትና ልጅ ትስስር ጂሁ የደስታ እንባ እንድታነባ አደረጋት። ግንኙነታቸውን የበለጠ ለማረጋገጥ የሺማይን የጥርስ ብሩሽ ወስዳ የዲኤንኤ ምርመራ አስደረገች። በሌላ በኩል ካንግሁ አብረን አደርን ያለችበት ቀን ሲዮሪን ሆቴል ውስጥ ወጥመዷ እንድታዘጋጅ የረዳቻትን ሴት ተከታትሎ ስለዚያች ምሽት እውነታውን ከእርሷ አረጋገጠ። ያቺ ምሽት ሲዮሪን አብረን አድረናል ካንተ አርግዣለሁ ያለችበት ምሽት በእርሱና በሲዮሪን መካከል ምንም የተፈጠረ ነገር እንዳልነበር አረጋገጠችለት። ካንግሁ ንዴትም ግራ መጋባትም ውስጥ ነበር። ታዲያ ምንም የተፈጠረ ነገር ካልነበር ሕፃኑ ልጅ ከየት መጣ? የዲኤንኤ ምርመራው ልጁ የገዛ ልጁ እንደሆነ ነግሮታል። በዚህ መሃል ጂሁ ከዚህ በፊት ልጅ እንደነበራቸው ግን ልጁ እንደሞተ የነገረችውን አስታወሰ። ታዲያ ሺማይ የእርሱና የጂሁ ልጅ ሊሆን ይችል ይሆን? ካንግሁ ሲዮሪን የጂሁን ልጅ ሰርቃ እርሱን ለማግማት ወጥመድ አድርጋ መጠቀሟን ማመን አልቻለም። በአስቸኳይ ጂሁን አግኝቶ ሺማይ የእርሷ ልጅ እንደሆነ ሊነግራት እየሮጠ መጣ። ጂሁ ደግሞ የዲኤንኤ ውጤቱ እጇ ላይ ነበር። ውጤቱም ሺማይ የእርሷ ልጅ እንደሆነ የሚያረጋግጥ ነበር። በስተመጨረሻም ስለ ሕፃኑ የተደበቀ እውነት በአደባባይ ሊወጣ የደረሰ ይመስላል። ፊቷ በእንባ እየታጠበች ልጇ ሺማይን ለማግኘት ሮጠች። ከሲዮሪን እጅ ፈልቅቃ አቅፋ ያዘችው። ለሲዮሪንም ይሄ የእሷ ልጅ እንደሆነ ነገረቻት። ጂሁ ከዚህ በኋላ ትውስቷን መልሳ እንዳገኘች እውነታውን መደበቅ አልፈለገችም። ለተወሰነ ደቂቃ በድንጋጤ ብትደርቅም ሲዮሪን ጂሁ ሺማይን ይዛ እንድትሄድ ደግሞ አልፈቀደችም። ያለ እርሱ እዚህ ሀብታም ቤተሰብ ውስጥ መቆየት አትችልም። በመሆኑም ዶንግሱ በግድ ሺማይን ከጂሁ እጅ ነጥቆ እንዲወስድ አደረገችው። ልጇን በድጋሚ ስትቀማ ጂሁ ከኋላ መከተል ጀመረች። እንደ ዕድል ሆኖ ካንግሁ በሰዓቱ ቦታው ላይ ደረሰ። የዶንግሱንም መንገድ ዘግቶበት ቆመ። ሺማይም ወደ እናቱ እቅፍ ሮጠ። ካንግሁ በጣም ተናዶ ስለነበር ሲዮሪንን ሰብአዊነት የጎደለውን ይህንን ስራ ለምን እንደሰራች ጠየቃት። በሷ የተነሳ ለዓመታት ሺማይን እንደ ልጁ ሳይንከባከበው ኖሯል። ሲዮሪን ሺማይ የእሷ ልጅ እንደሆነ ተከራከረች። ካንግሁ ግን ለዚች አይን አውጣ ሴት ትዕግስቱ አብቅቷል። በንዴት ልብሷን እያወጣ መጣል ጀመረ። በፍጥነት ቤቱን ለቃ እንድትወጣለት አዘዛት። ሲዮሪን ውርደቷን የምትታገስበት አቅም አልነበራትም። እስካሁንም ስህተቷን አምና አልተቀበለችም። ፍርድ ቤት ገትራ እንደምትከራከር ዛተች። እንዲያውም በዚህ ሁሉ ውስጥ የሚጎዳው ሕፃኑ ልጅ እንደሆነ አስጠነቀቀቻቸው። በጣም የተበሳጨችው ጂሁ እጇን ይዛ እየጎተተች እናቷ ወደ ሞተችበት ቦታ ይዛት መጣች። ቦታውን በደንብ የምታውቀው ሲዮሪን የልብ ምቷ በኃይል ጨመረ። ጂሁም ወደ ኋላ እየገፋች
እየገፋቻት ጠርዙ ድረስ አስጠጋቻት። እናቷን ከተራራ ጫፍ ላይ እንደገፈተረቻት እርሷም ሲዮሪንን መገፍተር ፈልጋ ነበር። ሲዮሪንም በጣም ፈርታለች። ጂሁ ምሕረት እንድታደርግላት መለመን ጀመረች። በጂሁ መስቀለኛ ጥያቄዎች እናቷን እሷ እንደገደለቻት አመነች። ምንም መጥፎ ነገር አድርጌያለሁ ብላ ግን አላሰበችም። ጂሁ ይቅርታዋን ለማግኘት እድል እንዳላት ነገረቻት። ሲዮሪን ግን ምንም አይነት የመጸጸት ምልክት አላሳየችም። ጂሁም የቀድሞዋ መልካሟ ጓደኛዋ ሱምባክ ለእሷ እንደሞተች ገለጸችላት። ከዚያም የልጇን ደህንነት ለመጠበቅ ከሲዮሪን ጋር ስምምነት አደረገች። ይኸውም ለጊዜው በእናቷ ጉዳይ እንደማትከሳት፣ እሷን በምላሹ የሹማይን ጉዳይ መቼም ፍርድ ቤት ይዛ እንደማትቀርብ ተስማሙ። ይህ ማለት ግን ጂሁ ሲዮሪን ለሰራችው ኃጢአት ይቅርታ አድርጋላታለች ማለት እንዳልሆነ ግልጽ ማሳሰቢያ ሰጠቻት። ሺማይ እንዳደገ በቀጥታ ሲዮሪን ወደ እስር ቤት እንደምታስገባት ማረጋገጠችላት። ወዲያውም ካንጉ ሪከርደሩን ይዞ ብቅ አለ። ሲዮሪን ወጥመዳቸው ውስጥ በመውደቋ ደነገጠች። ሆኖም ጂሁ ካቀረበችላት የድርድር ሀሳብ ውጪ መሆን አትችልም። መጥፎዋ ሲዮሪን ግን ሺማይን እንዲሁ በቀላሉ የመልቀቅ ሐሳብ አልነበራትም። ጂሁ ሺማይን እንዳታገኘው ለማድረግ በድብቅ ከሀገር ልታስወጣው አቀደች። የ5 ዓመቱ ሕፃን ከሚወዳቸው ሰዎች ተለይቶ እንዴት ይኖራል ብላ አልተጨነቀችም። ሺማይ እንዳይሄድ ሲዮሪንን ተማጸናት። እሷ ግን ስታታለለው አንተ አሁን ሂድና እኔና አባትህ እንመጣለን አለችው። በጣም የተናደደው ሺማይ እነሱን አምልጦ እያለቀሰ ወደፊት መሮጥ ጀመረ። ሲዮሪን በድንጋጤ ከዶንግሱ ጋር እሱን መከተል ጀመረች። ብዙም ሳይቆይ ግን ጂሁና ካንጉ አየር መንገድ ደረሱ። ሺማይ ጂሁ ላይ ተጠመጠመባት። ጂሁም እጇ ላይ መሆኑን ስታረጋግጥ በረጅሙ ተነፈሰች። ካንጉ ግን ንዴቱን መቆጣጠር አልቻለም። ለእርሷ ያለው ጥላቻ ፊቱ ላይ በግልጽ ይታያል። ሁለቱም ወደ ሊቀመንበሩ ሄደው የተፈጠረውን ሁሉ ነገሩት። ካንጉ ጂሁ በጣም የሚያፈቅራት ሴት እንደሆነችና ሺማይም የሁለቱ ልጅ እንደሆነ ነገረው። ጂሁ ደግሞ የዲኤንኤ ውጤቱን ለሊቀመንበሩ ሰጠችው። የሺማይን ሕይወት ለመጠበቅ ለሊቀመንበሩ ሁሉንም ነገሩት። ሽማግሌው ሊቀመንበር ይህንን ሁሉ ዓመት ስታጭበረብር ስለኖረች በሲዮሪን በጣም ተናደደ። ሲዮሪን በጉልበቷ ተንበርክካ ይቅርታውን መለመን ጀመረች። ሆኖም አሁንም ሺማይን አልተወችውም። ከልጅነት ጀምሮ ስላሳደገችው እውነተኛ እናቱ እሷ እንደሆነች ገለጸች። ዳይሬክተር ቢሆን የሲዮሪንን ማንነት እንደተጋለጠ ሲሰማ በድንጋጤ ፈጥኖ መጣ። ከሷ ጋር አብራ እንዳትጥለው ፈርቷል። ሽማግሌውም የሲዮሪንን ታሪካዊ ዳራ ሳያጣራ የልጁ ሚስት እንድትሆን በማድረጉ ዳይሬክተሩን ወቀሰው። ዳይሬክተር ቢሆን ራሱን ለማዳን እሱም በሲዮሪን ቅቤ ምላስ እንደተታለለ በመናገር እነሱ ፊት ሲዮሪንን መሳደብ ጀመረ። በሊቀመንበሩ ፊት ኃጢአቷ ይቅር እንደማይባልም ተናገረ። ሲዮሪንም ዳይሬክተር ቢሆን በጭካኔ ሜዳ ላይ እንደጣላት ስታይ ሚስጥሩን እንደምታጋልጥበት መዛት ጀመረች። ዳይሬክተሩም በጣም ስለፈራ የእሱ ሰዎች በፍጥነት ይዘዋት እንዲወጡ አደረገ። እንደ ቆሻሻም ከቤት አውጥተው ጣሏት። በኋላም ዳይሬክተር ቢሆን ሲዮሪን እንድትሞት ወሰነ። ከዚያም የዚያን ምሽት ሲዮሪንን ቀጠራት። ረጅም ደቂቃ ብትጠብቀውም ሰውየው ብቅ አላለም። ከዚያም ደወለላትና እሷ እስከ መጨረሻ አፏን ስትዘጋ የዚያን ጊዜ ብቻ እሱ ሰላም እንደሚያገኝ ነገራት። ልክ ንግግሩ እንደጨረሰ ፊቷ ላይ የመኪና መብራት በራባት። ትልቅ መኪና ወደ እሷ በፍጥነት እየመጣ ነበር። በመጨረሻው ሰዓት ዶንግሱ ተወርውሮ አዳናት። ሲዮሪን ለጥቂት ከሞት ተረፈች። ስትነቃ ዳይሬክተር ቢሆን ሊያስጠነቅቃት በድጋሚ ደወለ። በሕይወት መቆየት የምትፈልግ ከሆነ በፍጥነት ከዚያ አካባቢ እንድትጠፋ ነገራት። ሁሉንም ነገር በአንድ ጊዜ ያጣችው ሲዮሪን በሐዘን ማልቀስ ጀመረች። በራሷ ሕይወት ተስፋ ቆረጠች። እስካሁን የለፋችበት ሁሉ እንዲህ በቀላሉ ጥላ መሄድ ግን አልፈለገችም። ሺማይን መልሳ ማግኘት ከቻለች ነገሮችን መልሳ እጇ ማስገባት እንደምትችል እርግጠኛ ናት። ነገር ግን ወደ ቤት ውስጥ በቀላሉ መግባት አትችልም። ብቻዋንም ሺማይን ማግኘት እንደማትችል ተረዳች። ሽማግሌው ሊቀመንበር ቀላል ሰው አልነበረም። ከሲዮሪን ጋር አብሮ የሚሰራው ዳይሬክተር ቢሆን እንደሆነ አወቀ። ምንም ምህረት አላደረገለትም። የሱ ሰዎች ዳይሬክተር ቢሆንም በጭካኔ እንዲቀጠቅጡት አደረገው። ሰውየው ስለሚጠቅመው ግን አልገደለውም። ለዳይሬክተር ቢሆንም ከዚህ በኋላ አርፎ እንዲቀመጥ አስጠነቀቀው። አለበለዚያ ግን ምንም ምህረት እንደማያደርግለት ነገረው። ምንም እንኳን አባቱን የገደለውን ሽማግሌውን ሊቀመንበር ቢጠላውም ለጊዜው ግን ዳይሬክተሩ ይቅርታ ጠየቀው። ካንጉ ደግሞ የፍቹ ሂደት እንዲጀመር አደረገ። በስተመጨረሻ ከጂሁ ጋር አንድ ላይ ሊሆን እንደሆነ በማሰብ ደስተኛ ሆነ። ለሰርግ መዘጋጀትም ጀመሩ። በሌላ ጎኑ ምንም ተስፋ ያጣችው ሲዮሪን ከዶንግሱ ጋር ከተማውን ለቃ ለመሄድ ተዘጋጀች። ሁሉም ነገር አበቃለት ብላ ባሰበችበት እድሏን የምትቀይርበት አሪፍ መረጃ ከአንዲት ሴት ሰማች። ያቺ ሴት የካንጉ ወላጅ እናት ነበረች። ሲዮሪን የካንጉ እናት ገንዘብ እንደፈለገች ስታውቅ ክፍተቱን በመጠቀም ካንጉና ጂሁ እንዳይጋቡ እንድታደርግ ጠየቀቻት። ዓላማዋ ወደዚያ ቤት የምትመለስበትን ጊዜ ለመግዛት ነበር። ዶንግሱ በደስታ ከዚያ ለመሄድ ተዘጋጅቶ ሲጠብቃት፣ እሷ ግን ሐሳቧን ቀይራ ነበር። ይህ ደግሞ በእሷ ተስፋ እንዲቆርጥና እንዲጎዳ አደረገው። ቢሆንም በጣም ለሚወዳት ሴት አሁንም ከጎኗ ሆኖ በድጋሚ ሊረዳት ወሰነ። ሲዮሪን ያልጠበቀችው ነገር የካንጉን እናት ከልጇ ጋር ልታገናኛት ስትመጣ፣ እሷ ግን ልጇን የምታናግርበት ድፍረት ስላልነበራት ከርቀት እሱን እንዳየችው እየሮጠች ከአካባቢው ተሰወረች። ይህ ደግሞ ሲዮሪን እንድትበሳጭ አደረጋት። ሴትዮዋ ላይ ጮኻባት ጥላት ሄደች። የካንጉ እናት የዚያን ጊዜ ነበር የሲዮሪንን ትክክለኛ ማንነት የተረዳችው።
ሲዮሪን ስለ ካንጉና ስታጠና ትክክለኛ የሊቀመንበሩ ሚስት ቦታ ለመተካት ጥረት ታደርግ እንደነበርና ካንጉን ከወለደችለት በኋላ ሊቀመንበሩ በእርሱ ላይ ሌላ ወንድ እንደደረበችበት ሲደርስበት ከቤቱ እንዳባረራትና በዚህ ምክንያት ለካንጉ እናቱ እንደሞተች እየነገረ እንዳሳደገው አወቀች። ሲዮሪንም ይህቺን አሳፋሪ ሴት ወደዚህ ሀብታም ቤት መልሳ ታስገባኛለች ብላ በማሰቧ በራሷ አፈረች። ሲዮሪን በድጋሚ ተስፋ ልትቆርጥ ስትል ከፋይሉ ውስጥ የተደበቁ የሌጀር ፋይሎች ወደቁ። ይህ ለሷ ትልቅ ተስፋ የሚሰጣት ነበር። ሌጀሩ ደግሞ የዳይሬክተር ቢዩንን የማጭበርበር መረጃ የያዘ ሲሆን ዶንግሱ ከዚህ በፊት በድብቅ የሰበሰበው ነበር። ወዲያው አንድ ሐሳብ ብልጭ አለላት። የአቃቢ ሕግ ቢሮ ግን መረጃውን እንደሚፈልገው ታውቃለች። ሽማግሌውም የአቃቢ ሕግ ቢሮ መረጃ እንደደረሳቸውና ለምርመራ ወደ ቢሮ እንደሚመጡ ወሬ ደረሰው። መረጃው የድርጅቱን ሙስና የሚያጋልጥ በመሆኑ ሽማግሌው ፈርቷል። በመሆኑም ዳይሬክተር ቢዩንን መረጃውን ሪፖርት ያደረገውን ሰው በአስቸኳይ እንዲፈልግ ትእዛዝ ሰጠው። ማሰብ ሳያስፈልገው ዳይሬክተር ቢዩን ከዚህ ሴራ በስተጀርባ ያለችው ሲዮሪን እንደሆነች ያውቃል። በቀጥታ ወደ ሊቀመንበሩ አመጣት። ሽማግሌው ሊቀመንበር ሺማይን በማሳደጓና አብራቸው በመኖሯ ሲዮሪንን ይቅርታ ሊያደርግላት አስቦ ነበር። እቺ ምስጋና ቢስ ሴት ግን ሌላ ነገር እንዲያስብ እየገፋፋችው ነው። ስለሆነም አስገድዶ የፍቺ ወረቀት ላይ ያስፈረማት። ይህም ወደዚህ ቤተሰብ ዳግመኛ እንዳትመለስ ነበር። በድጋሚ ሲዮሪንን እንደ ቆሻሻ አውጥተው ለውጭ ጣሏት። ወዲያውም ተነስታ ዳይሬክተር ቢዩንን ተጣራች። በዚህ ድርጊቱ እንደሚጸጸትም አስፈራራችው። ዳይሬክተር ቢዩን ግን ሁሉንም ነገር ከእጁ ያጣን ሰው የሚፈራበት ሞራል የለውም። በመሆኑም ከዚህ ጥፊ አላት። ሲዮሪን የድርጅቱን ምስል አደጋ ውስጥ ስለጣለች ካንጉ ከዚህ በፊት የቀዳው ማስረጃ በመጠቀም በጂሁ እናት ሞት ላይ ፖሊስ ማጣራት እንዲያደርግ አመለከተ። ፖሊስም ሲዮሪንን ለጥያቄ ይዟት ሄደ። ለእሷ የተጨነቀው ብቸኛው ሰው ዶንግሱ ብቻ ነበር። የሚያፈቅራት ሴት እስረኛ ስትሆን ዝም ብሎ ማየት አልቻለም። አሁን ላይ ሊረዳት የሚችለው ብቸኛ ሰው ዳይሬክተር ቢዩን ብቻ ነበር። እርሷን ለማዳን ዶንግሱ የደበቀውን የመጨረሻ ካርድ መዘዘ። ይሄ ደግሞ ጂሁና አባቷ የመኪና አደጋ ሲደርስባቸው ዶንግሱ ሊረዳቸው ፈልጎ ነበር። ነገር ግን ዳይሬክተር ቢዩን አስቆመው። የመኪናው ዳሽ ካሜራ ይህንን በግልጽ ያሳያል። ቪዲዮው ይህንን ብቻ ሳይሆን አደጋውን ያደረሰውን መኪና ጭምር በግልጽ ያሳያል። ዶንግሱ ይህንን እንደ ማስያዣ ለዳይሬክተሩ ሰጠው። አደጋውን አድርሶ ያመለጠውን ሹፌር ሳይቀር ይዞ አመጣው። ከጂሁ አባት ሞት ጀርባ የነበረው ዳይሬክተር ቢዩን እንደነበር መካድ አይችልም። በዚህም የተነሳ ዳይሬክተሩ ሲዮሪን እንድትለቀቅ አስደረጋት። ዳይሬክተር ቢዩን ደግሞ እጁ ላይ የገባውን ቪዲዮ ሽማግሌውን ሊቀመንበርና ካንጉን ለመቆጣጠር መጠቀሚያ ለማድረግ አሰበ። ምክንያቱም የጂሁ አባት እንዲገደል ያደረገውና ትዕዛዙን የሰጠው ሽማግሌው ሊቀመንበር ራሱ ነበር። ሲዮሪንና ሽማግሌው እንዲጠፋፉ እርሱ ደግሞ ተጠቃሚ እንዲሆን ዳይሬክተር ቢዩን ይህንን እውነት ለሲዮሪን ነገራት። እርሷም በጣም ደስ አላት። ይሄ ወደዚያ ቤት የምትመለስበት የመጨረሻ ካርዷ እንደሆነ ታውቃለች። በቀጥታ ወደ ሊቀመንበሩ ሄዳ ብላክሜል በማድረግ ወደ ቤተሰቡ እንዲመልሳት አስገደደችው። በመጀመሪያ ሽማግሌው ሴትዮዋ ጭንቅላቷን የሳተች መስሎት ነበር። በኋላ ግን ጂሁ የጸረ ሙስና ኮሚሽን ቢሮ ኃላፊውና እርሱ ያስገደለው ሰው ልጅ መሆኗን ስትነግረው ግን ሰውየው በላዩ ላይ ሽንቱን ሊለቀው ምንም አልቀረውም። ታሪኩም እንዲህ ነበር። የጂሁ አባት በድብቅ ሊቀመንበሩን የተጨመላለቀ የሙስና ታሪክ ሲያጠና ቆይቷል። ሊቀመንበሩም የሰውየውን ደካማ ጎን ለማግኘት ቢጥርም ሰውየው ግን ፍንክች የሚል አልነበረም። ታዲያ አንድ ቀን ቆሻሻ ህይወት የሚል መጽሐፍ ሰጠው። ያ ነበር ሊቀመንበሩ የጂሁን አባት ለመግደል እንዲወስን ያደረገው። አሁን ሲዮሪን ይህንን ሚስጥር ሊቀመንበሩ ጂሁን እንዲያባርርና በምላሹ ሲዮሪን ወደ ካንጉ ህይወት እንድትመለስ በማስገደጃነት እየተጠቀመችበት ትገኛለች። ሊቀመንበሩ የምትለውን ከመቀበል ውጭ አማራጭ አልነበረውም። በራስ መተማመኗ የተመለሰው ሲዮሪን ጂሁና ካንጉ በደስታ አንድ ላይ ሆነው ተመለከተቻቸው። እንደሌላው ጊዜ አልተበሳጨችም። ይልቁንም ጂሁ የምትወደውና የምታከብረው የባሏ አባቷን እንደገደለ ስትሰማ እንዴት እንደምትሆን ለማየት ጓጉታለች። በሚቀጥለው ቀን ሲዮሪን ጂሁ ከሊቀመንበሩ ቤት በግድ እንድትባረር አስደረገቻት። በድጋሚ ሺማይን ካጠገቧ አጣችው። ካንጉ ከስራ ሲመለስ ይህንን ነገር ተመልክቶ አባቱን ለምን እንደዚህ እንደሚያደርግ ጠየቀው። ሲዮሪን ብላክሜል እያደረገችው ከሆነ በግልጽ እንዲናገር ጠየቀው። ሽማግሌው በቁጣ ከጂሁ እንዲርቅ ብቻ አስጠነቀቀው። ካንጉ ምርጫ ስላልነበረው ሲዮሪንን ፈልገው እውነታውን እንድትነግረው ጠየቃት። ሲዮሪን ደግሞ ከጂሁ እስከ መጨረሻው እንዲርቅ ስለምትፈልግ በግልጽ አባቱ የጂሁን አባት እንደገደለ ነገረችው። ይህ ዜና ግን ካንጉ ሊሸከመው ከሚችለው በላይ ነበር። ጂሁም ከዚህ ባለጸጋ ቤት ተወረወረች። ቀድሞውንም የእነርሱ ሀብት ግድ አይሰጣትም። እርሷ የምትፈልገው ልጇን ብቻ ነው። ምንም ምርጫ ስላልነበራት በድብቅ ልጇን ሰርቃ ወሰደችው። ነገር ግን ገና የእናትና የልጅ ፍቅራቸውን ሳያጣጥሙ ሲዮሪን ፖሊስ ይዛ ጂሁ ቤት መጣች። ጂሁም ፈጥና ሺማይን ከጀርባዋ ደበቀችው። ሲዮሪን ግን ሕፃን በማገዝ ስለከሰሰቻት ፖሊሶቹ እንዲያስሯት አደረገች። ካንጉ ጂሁ በሐሰት እንደተከሰሰችና ፖሊስ ጣቢያ እንደተወሰደች ሲሰማ በፍጥነት ዋስ ስለሆነላት ጂሁ ተለቀቀች። ጂሁም ሊቀመንበሩ ለምን በድንገት ከሲዮሪን ጋር እንደተባበረ ጠየቀችው። ካንጉ ግን በከባድ ስቃይ ውስጥ ነበር።
በሚያፈቅራት ሴትና በአባቱ መካከል አጣብቂኝ ውስጥ ገብቷል። ሁለቱንም መጉዳት አይፈልግም። ጂሁ ምንም ምላሽ ስታጣ ነገሩን በራሷ ለማጣራት ወሰነች። ያለ ገደብ ከልጇ ጋር የመሆን መብቷ እንዲጠበቅ ነግራው ሄደች። ጂሁ ከአጠገቡ ስትሄድ እያየ ካንጉ አብረሽኙኝ ለማለት ባለመቻሉ አዘነ። ይህ ሁሉ የአባቱ ስራ ነበር። ጂሁን በድጋሚ ሊያጣት እንደሆነ ስለሰጋ ካንጉ አባቱ ለሕግ እጁ እንዲሰጥና ጂሁን ይቅርታ እንዲጠይቃት ለመነው። ሽማግሌው ግን ያስጨነቀው ለሕግ እጅ መስጠቱ አልነበረም። እርሱ ከታሰረ ካንጉ መቼም ካምፓኒውን መውረስ አይችልም። ለዓመታት የገነባው ካምፓኒ እንዲሁ ሲፈራርስ ዝም ብሎ ማየት አይችልም። ካንጉ ግን ስለ ካምፓኒውና ስለ ስልጣኑ ግድ እንደማይሰጠው ነገረው። ከጂሁ ጋር ለመሆን ያለውን ሁሉ ይሰጣል። በጂሁና በካንጉ መካከል ያለውን ውጥረት ለማባባስ ሲዮሪን ጂሁን አግኝታ የሷን አባት የገደለው ሙስናውን ለመሸፈን ሽማግሌው ሊቀመንበር እንደሆነ ነገረቻት። ካንጉ ደግሞ ስትነግራት ከላይ የተመለከተ ነበር። ጂሁ የሰማችውን ማመን አልቻለችም። ካንጉን አግኝታ ፊት ለፊት ጠየቀችው። ካንጉ በጂሁ ልብ ላይ ያለውን ጥላቻ እንዴት ማጥፋት እንደሚችል ባያውቅም እግሯ ስር ተንበርክኮ ይቅርታ ጠየቃት። አባቶቹ እንዲሰጥ እንደሚያደርገውና ፍትህ እንደምታገኝም ቃል ገባላት። ጂሁ አሁን ሽማግሌውን የምትወድበት አቅም የላትም። አሁን የሚታያት ለራሱ ጥቅም ሲል ንጹሃን የሚገድል ጨካኝ ሰው ነው። ካንጉ ወደ ቤት ሲመለስ በጭካኔ ተሞልቶ ሲዮሪን አንገቷን አነቃት። በእሷ የተነሳ እሱና ጂሁ ከመሰቃየታቸው ባሻገር አንድ ላይ መሆን አልቻሉም። እንደ አጋጣሚ ዳይሬክተር ቢሆን በዛ ሲያልፍ ተመልክቶ ሲዮሪንን አዳናት። በሌላ ጎኑ ሰኖሚ ጂሁን አባት የገደለው ሊቀመንበሩ እንደሆነ ሰማ። ከዚያም ለራሱ እናትም ሲል ሽማግሌው ከስተቱ እንዲታረም ብቻ ሳይሆን ለጥፋቱ ቅጣቱን እንዲቀበል ለማድረግ ወሰነ። ጂሁንም ወደ ሞሱን ግሩፕ እንድትመለስ ለመርዳትና የሚገባትን ሁሉ እንድታገኝ ለማገዝ ቃል ገባላት። ትክክለኛ ማንነቱንም ግልጽ አድርጎ ነገራት። ያጣችውን ነገር እንድታገኝ እሱን መጠቀሚያ ማድረግ እንደምትችል ገለጸላት። ብዙም ሳይቆይ ሽማግሌው የታሸገ ፖስታ ተላከለት። የተጻፈውን ሲያነብ ከወንበሩ ሊወድቅ ምንም አልቀረውም። ወረቀቱ ወንድ ልጅ እንዳለው የሚገልጽ ነበር። ፎቶዎቹም የመጀመሪያ ፍቅሩን ከወንድ ልጁ ጋር የሚያሳይ ነበር። ሊቀመንበሩ በጣም ደነገጠ። ደብዳቤው ላይ የተገለጸበት ቦታ ልጁን ለማግኘት ሲሮጥ መጣ። ነገር ግን ያገኘው ጂሁን ነበር። በእንቆቅልሹ ግራ ሲጋባ ጂሁ መደራደር ጀመረች። ወደ ድርጅቱ መልሶ የሚያስገባት ከሆነ ከልጁ ጋር እንደምታገናኘው ነገረችው። ሊቀመንበሩ ምንም ምርጫ ስላልነበረው በጂሁ ሐሳብ ተስማማ። የዚያን ጊዜም ሰንሆ ብቅ አለ። ሊቀመንበሩ ሰንሆ መሆኑን ሲመለከት እየቀለዱበት መሰለው። እንደ ሰንሆ ያለ ተሰጥኦ ያለው ሰው የእርሱ ልጅ ይሆናል ብሎ መገመት አልቻለም። ሆኖም ወዲያው የዲኤንኤ ምርመራ ውጤት ሲመጣለት ሽማግሌው ደነገጠ። የሚያየውን ማመን አልቻለም። ሰንሆ በእርግጥም የእርሱ ልጅ ነበር። ቀድሞውንም ሌላ ልጅ እንዲኖረው ይመኝ ስለነበር በጣም ደስ አለው። ሰንሆ ግን እንደተኮሳተረ ማንነቱን እንዲያውቅ የፈቀደለት ለጂሁ ሲል ብቻ እንደሆነ ነገረው። ሊቀመንበሩን ቃሉን የማያከብር ከሆነ መቼም እንደማያገኘው አስጠነቀቀው። እጁ ላይ ያለውን ፎቶ እየተመለከተ ሽማግሌው አጣብቅኝ ውስጥ ገባ። ቢሆንም ግን ብዙ ካሰበበት በኋላ አንድ ውሳኔ ላይ ደረሰ። ቤተሰቡን በጠቅላላ ሰብስቦ ጂሁ ወደ ድርጅቱና ወደ ቤተሰቡ እንደተመለሰች ነገራቸው። ሁሉም ሰው ተገርመው ሳይጨርሱ ሌላኛውን አስደንጋጭ ዜና ተናገረ። ከእርሱ ርቆ የሚኖር ሌላ ወንድ ልጅ እንዳለው አስታወቀ። ያንን ተከትሎም ሰንሆ ገባ። ምንም ማብራሪያ ሳያስፈልግ ሁሉም ሰው ሰንሆ የሊቀመንበሩ ልጅ እንደሆነ አወቁ። ከሁሉም ማመን ያቃተው ካንጉ ነበር። የፍቅሩ ተቀናቃኝ የገዛ ወንድሙ ሆኖ ተገኘ። ወደ ውጪ ከወጡም በኋላ ካንጉ ሰንሆ እንዳጭበረበረው ስላሰበ በቡጢ መታው። እስካሁን ይህንን እውነት ከሱ ስለደበቀው ወቀሰው። ሰንሆ ደግሞ አሁንም ለጂሁ ብሎ እንጂ ይህንን ሚስጥር እስከሞት ድረስ መናገር እንደማይፈልግ ነገረው። እናም እሱም በምላሹ ቡጢውን ሰነዘረ። ሁለቱ ሲደባደቡ ከቆዩ በኋላ መጨረሻ ላይ ቁጭ ብለው በርካታ ማውራት ጀመሩ። ሰንሆ ማንነቱን ይፋ ያወጣው ጂሁን ለመርዳት ሲል ብቻ እንደሆነ ገለጸለት። ካንጉ ከመቅናት በስተቀር ሰንሆን የሚወቅስበት ሌላ ምክንያት አልነበረውም። በሌላ በኩል ሊቀመንበሩ ሲዮሪንን ዝም ለማሰኘት ለልጁ ሚስት ሊሰጥ የነበረውን የድርጅቱን የሼር ድርሻ ለመስጠት ቃል ገባላት። በዚህ መንገድ ሳትወድ በግድ የጂሁን መመለስ በሽታ ተቀበለች። የሰንሆ ድንገተኛ ዜና ያስጨነቀው ካንጉ ሰንሆን ያሳደገችውን ወይዘሮ ሃንን አግኝቶ አናገራት። ከሴትየዋም የሊቀመንበሩ ትክክለኛ ፍቅረኛ የሰንሆ እናት እንደነበረች፣ ሆኖም የሱ እናት በሰራችው ተንኮል አባቱ ሜዳ ላይ እንደጣላት፣ በዚህም የተነሳ ሰንሆ ዕድሜው ሙሉ ሊቀመንበሩን ሲጠላ እንደኖረ ሚስጥሩንም ደብቆ እንደኖረና በዚህ ሰዓት ግን ለጂሁ ሲል ሰንሆ እውነታውን እንደተናገረ ነገረችው። ካንጉ እናቱ ወይዘሮ ሃን እንዳለቻት አይነት መጥፎ ሴት መሆኗን አምኖ መቀበል ተቸገረ። ሆኖም እሱ የሚያውቀው እናቱ እንደሞተች ነው። እውነታውን ታዲያ እንዴት ማረጋገጥ ይችላል? በዚህ የተብሰለሰለ ወይዘሮ ሃን ቦምብ የሆነውን ዜና ጣለችበት። እናቱ በሕይወት መኖሯንም ነገረችው። ይህም ብላ ሌላ ተጨማሪ ማብራሪያ ሳሰጠው ተነስታ ሄደች። ካንጉ ባለበት ክው ብሎ ቀረ። በጭንቅላቱ ብዙ ጥያቄ እየተመላለሰ ነው። ወደ አንድ የቡና ሱቅ ሲመጣ እህቱና እናቱ ተከታትለው ገቡ። ድምጻቸውን ሰምቶ ወደ ኋላ ሲዞር
ካንጉ በጣም ደነገጠ። ከ30 ዓመት በኋላ እናትና ልጅ ለመጀመሪያ ጊዜ ተገናኙ። አባቱ ብዙ ጊዜ እናቱ እንደሞተች እየነገረው እስካሁን እንዴት ቢውት እንዳለች እውነታውን ለማወቅ ካንጉ እናቱን ወደ ቤት አመጣት። ሽማግሌው ሊቀመንበር በንዴት ይቻ ጸያፊ ሴት የሱ እናት ልትሆን እንደማይገባ ነገረው። የሰንሆ እናት ላይ ተንኮል መስራቷ ብቻ ሳይሆን ልታስገድላት ሞክራ ነበር አለው። የካንጉ እናት የሰንሆ እናት ላይ ተንኮል መስራቷንና ትዳሯን እንድታጣ ማድረጓን አመነች። ነገር ግን በፍጹም እሷ ላይ የግድያ ሙከራ እሷ እንዳላደረገች እንዲያምናት ለመነችው። በካንጉ ልብ ስለ እናቱ የነበረው ምስል እንደዚህ አልነበረም። በኋላም በሌላ ቀን እናቱ አግኝታ ከግድያ ሙከራው ጀርባ የነበረው ዳይሬክተር ቢው ሊሆን እንደሚችል ጥርጣሬዋን ነገረችው። ይህን ከሰማ በኋላ ካንጉም ከዶንግሱ ባለፉት ጊዜያቶች ዳይሬክተር ቢውን ነገሮችን እንዴት እንደሚያስተካክል መረጃዎችን መሰብሰብ ጀመረ። ሲዮሪን ካንጉ በዳይሬክተር ቢውን ላይ መረጃ እያሰባሰበ እንደሆነ ስታውቅ አንድ እቅድ አዘጋጀች። ዶንግሱ ለካንጉ ከዚህ በፊት ለዳይሬክተር ቢውን ሲሰራ የነበረውን ሰው መረጃ እንዲሰጠው አደረገች። ሲዮሪን ይህንን አጋጣሚ በመጠቀም ካንጉ ዳይሬክተር ቢውንን ከመንገዷ ላይ ዞር እንዲያደርግላት ለማድረግ አስባለች። ሰውየውን ካናገሩት በኋላ ካንጉ የሰንሆ እናት እንድትገደል ትዕዛዝ የሰጠው ዳይሬክተር ቢው መሆኑን አወቀ። ሲዮሪንም ከዚህ ሰውዬ ያልጠበቀችውን አሳዛኝ እውነት ሰማች። 18ኛ ዓመት የልደት በዓሏን ስታከብር ዳይሬክተር ቢውን ተላላኪዎቹን ጂሁን ኢላማ አድርጎ ላካቸው። ሰዎቹ ግን ተሳስተው ጓደኛዋ ሲዮሪንን ወሰዷት። በጂሁን ፋንታ ሲዮሪንን ደበደቧት፣ ደፈሯት። የጂሁን ዕጣ ፋንታ ወሰደች። ሲዮሪን ግን ለዚህ ሁሉ ተጠያቂ ጂሁን ነበር ያደረገችው። በጂሁ የተነሳ ይህንን ከባድ ቁስል ተሸክማ ስትሰቃይ እንደኖረች በማሰብ ውስጧ በቂም ተሞላ። ጂሁንም ፈልጋ ሁሉንም ነገር ነገረቻት። ጂሁ ሲዮሪንም በእሷ ምክንያት እንዲያለ ስቃይ እንዳሳለፈች ዕውቀቱ አልነበራትም። የዓመታት ጸብ መካከላቸው ቢኖርም አሁን ግን ጂሁ የጥፋተኝነት ስሜት ተሰማት። የሷ መኖር የሲዮሪንን ደስታ እንድንጥቀ ያሰበች ይቅርታ ጠየቀቻት። ሆኖም ግን ይቅርቷ ሲዮሪንን የበለጠ እንድትበሳጭ አደረጋት። በወቅቱ ሲዮሪን ተሰብራ ስታለቅስ፣ እሷ ግን ከፍቅረኛዋ ጋር አለሟን ስትቀጭ ነበር። ሲዮሪን የምርም ጸጸት የሚሰማት ከሆነ መንገዷ ላይ መቆም እንድታቆምና ከህይወቷ እንድትጠፋ ጠየቀቻት። ጂሁ ሲዮሪን ስትሄድ ዝም ብላ ከማየት በቀር ምላሽ አልነበራትም። በቂም የተሞላችውና ሁሉንም ሰው ለመበቀል ያሰበችው ሲዮሪን ለመጨረሻ ጊዜ ስለሱ የተለየ ስሜት ካለው ለማረጋገጥ ካንጉን አገኘችው። ያለምንም ማመንታት ካንጉ ምንም ስሜት እንደሌለው ነገራት። ቁርጥ ያለው መልሱ ሲዮሪን በሱ እጅ እንድትሰጥ አደረጋት። ህይወቷ እንዲበላሽ ያደረጉትን ሰዎች በጠቅላላ ዋጋቸውን ለመስጠት ወሰነች። በድብቅ የድርጅቱን የመጨረሻ የተደበቀ ሌጀር ከካንጉ ቢሮ ሰርቃ ወጣች። አሁን ሁሉም የሚስጥር ሌጀር በእጇ ገብቷል። ከዚህ በኋላ የማንንም ዛቻ አትፈራም። ከዚህ በኋላ ካንጉ ላይ ጥገኛ መሆን ስለማትችል የሊቀመንበርነት ቦታውን ራሷ መያዝ እንዳለባት ወሰነች። ሊቀመንበር ለመሆን ብዙ ሼር ያስፈልጋታል። የድርጅቱን የህግ አማካሪ ሊቀመንበሩ ቃሉን ጠብቆ ሼሮቹን አስተላልፎላት ከሆነ ጠየቀችው። ጠበቃው ግን ስለዚህ የሚያውቀው ነገር እንደሌለ ነገራት። ሲዮሪን በንዴት ታሞ የተኛው ሊቀመንበር ጋር ሄደች። ዓላማዋ ልትገለው ነበር። ነገር ግን ጂሁ ደርሳ አስቆመቻት። ሲዮሪንም ድርጅቱን እንደምትወስደው ዛተች። ጂሁ ግን መጥፎ ነገር ሊቀመንበሩ ፊት መነጋገር ስላልፈለገች ወደ ውጭ ይዛት ወጣች። ሊቀመንበሩ ግን ሲዮሪን ያለችውን ሁሉንም ነገር ሰምቶ ነበር። ሲዮሪን ሽማግሌው ያለችውን ሁሉ ነቅቶ ሲሰማ እንደነበር ስታውቅ 74 ሳንቲም ሳታገኝ በባዶ ከዚያ እንዳትወጣ መፍራት ጀመረች። በጭንቀት ዳይሬክተር ቢውን ጋር ሄዳ ምን ላድርግ አለችው። በዚህ ከባድ ቀውስ ውስጥ የሊቀመንበሩ በህይወት መቆየት ለእነርሱ አደጋ እንደሆነ ነገራትና አንድ አድራሻ ልኮ ሽማግሌውን ሊቀመንበር መንገድ ፈልጋ ወደዚያ ወደ ላከላት አድራሻ እንድታመጣው አዘዛት። በኋላም ካንጉና ሰንሆ አባታቸውን ሊጠይቁ ሲመጡ በአባታቸው ቦታ ትራስ ነበር የተቀመጠው። አባታቸው በመጥፋቱም ተደናገጡ። እነርሱ ከመምጣታቸው በፊት ሲዮሪንና ዶንግሱ ሽማግሌውን ሊቀመንበር ይዘው ወጥተው ነበር። ሰንሆና ካንጉ ከመኪና ሲወርዱ ሲዮሪን አባታቸውን ይዛ ባጠገባቸው ነበር ያለፈችው። ሲዮሪን ሊቀመንበሩን አስገድዳ በጣት አሻራ አንዳንድ ዶክመንቶች ላይ አስፈረመችው። ካንጉና ሌሎቹም ፖሊስ ጋር እንዳይደውሉ ሲዮሪን የድርጅቱን ድብቅ የፋይናንስ ሌጀር እንደምታጋልጥ አስፈራራቻቸው። የጠየቀቻቸውን ከማድረግ ውጪ አማራጭ አልነበራቸውም። ሊቀመንበሩን እንዴት እንደሚያድኑት ማሰብ ጀመሩ። እጇ ላይ የገባውን ዶክመንት በመጠቀም ሲዮሪን የሼርሆልደር ስብሰባ ጠራች። በዚያም ዳይሬክተር ቢው ሊቀመንበር እንዲሆን እሷ ደግሞ ቫይስ ፕሬዝዳንት ለመሆን የተፈረመበትን ህጋዊ ዶክመንቶች አቀረበች። ካንጉም ዶክመንቶቹን መንጭቆ ተመለከተ። በእርግጥም የአባቱ ፊርማ ነበር። ይህ ሁሉ በዳይሬክተር ቢውንና በሲዮሪን ጫና እንደተደረገ ገብቶታል። ነገር ግን ያለ ተጨባጭ ማስረጃ ከመቃጠል በስተቀር ምንም ማድረግ አልቻለም። ሲዮሪንና ዳይሬክተር ቢውን እቅዳችን ተሳካ ብለው ደስታቸውን አጣጥመው ሳይጨርሱ ጂሁ ከተፍ ብላ ደስታቸው ላይ ውሃ የሚቸልስ መርዶ ይዛ መጣች። የሊቀመንበሩ ጸሐፊ እንደመሆኗ መጠን
ለሼርሆልደሮቹ ሊቀመንበር ለመሆን የድርጅቱ የሊቀመንበር ፊርማና ወርቃማው ቁልፍ እንደሚያስፈልጋቸው ነገረቻቸው። እነርሱ ደግሞ ወርቃማው ቁልፍ እጃቸው ላይ የለም። በዚህም የተነሳ የዳይሬክተር ቢዩንና የሲዮሪን እቅድ ሳይሳካ ቀረ። ዳይሬክተር ቢዩን ግን እጅ መስጠት አልፈለገም። ወርቃማውን ቁልፍ አመሳስሎ ለመስራትና ቦታውን እጁ ለማስገባት አቀደ። የሽማግሌው ሊቀመንበር የጤንነት ሁኔታ ከባድ እየሆነ መጣ። እሱን ሊያክም የሚችለው ሐኪም ዶክተር ቾ ይባላል። ሲዮሪንም ሳትወድ በግድ ዶንግሱ ከዚያ መድኃኒት እንዲያመጣ ላከችው። ምክንያቱም ሰው በማገትና በመግደል ወንጀሏን ማብዛት አትፈልግም። ሲዮሪን ያላወቀችው ነገር ግን ጂውና ቤተሰቡ ይህንን አጋጣሚ ሲጠባበቁ ስለነበር ዶክተር ቾ የሚልከው መድኃኒት ውስጥ ጂፒኤስ መከታተያ በማድረግ ለዶንግሱ እንዲሰጠው አደረጉ። ያንንም በመጠቀም የጂው ቡድን የዶንግሱን እንቅስቃሴ የተከታተሉ ነው። የሼርሆልደር ስብሰባ በድጋሚ ተጠራ። ዳይሬክተር ቢዩን ፎርጅዱን ቁልፍ በማሳየት በልበ ሙሉነት የድርጅቱ ሊቀመንበር እሱ እንደሆነ አወጀ። ሲዮሪንም በጣም ተደስታ ነበር። ሁለቱም ያልጠበቁት ነገር ሆነ። በመጀመሪያ ውሸታምነቱን ያጋለጠችው የገዛ ሚስቱ ነበረች። ሚስቱ ዳይሬክተሩ የገዛ አባቷ ላይ ያደረገውን ጭካኔ የተሞላበት ነገር በድብቅ ተመልክታ ነበር። ባሏን እንዴት እንደምትበቀለውም ቀን ስትጠባበቅ ነበር። ሲዮሪን በድንጋጤ ወዲያው ተነስታ ቁልፉ እውነተኛ ነው ስትል ሞገተች። ሆኖም በዚያ የነበሩ ጥቂት ሰዎች እውነተኛውን የወርቅ ቁልፍ ያውቁታል። ወዲያውም ካንጉ ወደ ስብሰባው ገባ። ከዚያ ጂሁ ሽማግሌውን ሊቀመንበር በዊልቸር እየገፋች ገባች። እውነተኛውን ወርቅ እሱ ይዞ ነበር። በዚያ ለተገኙት ሰዎች ሕጋዊ የስልጣን ሰነዱ ዋጋ ቢስ እንደሆነ አወጀ። ጨዋታው እንዳበቃ ስትመለከት ማንም ሳያት ሹልክ ብላ ወጣች። ዳይሬክተር ቢዩን በግድያ ሙከራና ሰውን በማገት ወንጀል ታሰረ። ሲዮሪንም መጸዳጃ ቤት ተደብቃ ዶንግሱ እንዲረዳት ጠራችው። የልብ ጓደኛዋ ግን ሐሳቧን የምታውቅ ትመስላለች። በቀጥታ ያለችበት መጣች። ሲዮሪንን ሊቀመንበሩ ጋር ይዘዋት መጡ። በጉልበቷ ተንበርክካ እንዲያዝንላት ይቅርታው መለመን ጀመረች። የዚህ ሁሉ ተጠያቂ ዳይሬክተር ቢዩን እንደሆነም ተናገረች። ሽማግሌው ግን ይህችን ጨካኝ ሴት በድጋሚ የሚያምንበት ልብ የለውም። በአስቸኳይ ካንጉን ለመፍታት እንድትስማማ ሽማይንም አሳልፋ እንድትሰጥና የሰረቀቻቸውን የፋይናንስ ሌጀር እንድትመልስ አዘዛት። አለበለዚያ በዋዛ እንደማይለቃት ነገራት። የፋይናንስ ሌጀሩ እጇ ላይ ስለሆነ ግን ለጊዜው ሽማግሌው ምንም ሊያደርጋት አልፈለገም። እሷም ምንም እንዳልተፈጠረ በቤት ውስጥ መኖሯን ቀጠለች። ይህ ሁሉ ነገር ከተፈጠረ በኋላ ሽማግሌው ሊቀመንበር ከልቡ የሚወደውና የሚንከባከበው ሰው ማን እንደሆነ ጠንቅቆ ተረድቷል። ምንም እንኳን ጂው ሽማግሌው አባቷን ቢገልባትም እርሷ ግን በበቀል ፋንታ ተንከባከበችው። ይሄ ደግሞ ከቅጣትም በላይ ነበር። ለጥፋቱም ጂውን ተጸጽቶ ይቅርታ ጠየቃት። አንድ ቀንም ጂው ሊቀመንበሩን ወደ አባቷ መቃብር ወሰደችው። ይቅርታውንም በቀጥታ ለአባቷ እንዲያደርስ ነገረችው። ሊሞት ትንሽ የቀረውን ሽማግሌ መጉዳት የምትችልበት አቅም አልነበራትም። ምንም ቢሆን ደግሞ የልጇ አያት ነው። ማንም ሰው ከዚህ በኋላ በእሷ የተነሳ እንዲጎዳ አትፈልግም። ይህ ሁሉ ነገር ከተፈጠረም በኋላ ዳይሬክተር ቢዩንና ሲዮሪን አሁንም አርፈው አልተቀመጡም። ሲዮሪን ዳይሬክተሩን እስር ቤት አገኘችው። እርሱም አንድ የመጨረሻ ከባድ የመጫወቻ ካርድ እጁ ላይ እንዳለ ነገራት። ዳይሬክተሩን ከእስር ለማስፈታት ዳይሬክተር ፓርክ ከሚባለው ሰው ጋር በመጣመር ሽማግሌውን ሊቀመንበር ለማጭበርበር ተስማሙ። ዳይሬክተር ፓርክ ለሊቀመንበሩ ከወሳኝ ኢንቨስተሮቻቸው መካከል አንዱ ዳይሬክተር ቢዩን ስለ አንድ የተጀመረ ፕሮጀክት ማብራሪያ እንዲሰጠው እየጠየቀ እንደሆነ ነገረው። ነገር ግን ዳይሬክተር ፓርክ እንደወጣ ይሄ የሲዮሪን ስራ እንደሆነ ነቅቶ ነበር። እነርሱ መቃብራቸውን በራሳቸው እጅ እንዲቆፍሩ ነገሩን አውቆ ዝም አላቸው። በቀጣዩ ቀን ዳይሬክተር ቢዩን በታደሰ መንፈስ ወደ ድርጅቱ መጣ። ሰንሆ ሰውየው ከእስር በመፈታቱ በጣም ተናዶ ነበር። ራሱንም መቆጣጠር ስለተሳነው ዳይሬክተር ቢዩንን ልብሱን ጨምድዶ እንዴት ከእስር እንደተፈታ ጠየቀው። ካንጉ ግን ከሰንሆ በተቃራኒ ተረጋግቶ ነበር። ዳይሬክተር ቢዩን ለሰንሆ ሊቀመንበሩ ራሱ እንዳስፈታው ነገረው። አልፏቸው ሊሄድ ሲል ካንጉ እያላገጠ ሲዮሪን ድርጅት ውስጥ ሼር የሚባል እንደሌላት ነገረው። ዳይሬክተር ቢዩን ደነገጠ። ከዚያም ካንግሁ ለሰንሆ አባታቸው ዳይሬክተሩን ለምን እንዳስፈታው አስረዳው። ሽማግሌው ሊቀመንበር ከመሞቱ በፊት የዳይሬክተር ቢዩንና የሲዮሪንን ጉዳይ መጨረስ ይፈልጋል። እነርሱ በመካከል እስካሉ ድርጅቱም ሆነ ቤተሰቡ ሰላም መሆን አይችልም። በመጨረሻም ሰንሆ የአባቱን ፍላጎት ተረዳ። ዳይሬክተር ቢዩን ሲዮሪን ስትጫወትበት እንደኖረች ሲገነዘብ ንዴቱን መቆጣጠር አልቻለም። ሲዮሪን ስላጭበረበረችው ዋጋዋን እንደሚሰጣት ዛተባት። ከዚያም ዳይሬክተሩ በራሱ ዕቅድ መሰረት ድርጅቱን የራሱ ለማድረግ መንቀሳቀስ ጀመረ። የመጨረሻ የመጫወቻ ካርዱን በመምዘዝ ሰንሆን ሊያስፈራራው ሞከረ። የመጫወቻ ካርዱ ካንጉ ሊቀመንበሩ ልጅ አለመሆኑ ነበር። ካንጉ ይህንን ከሰማ ይህንን ማዕበል መቋቋም እንደማይችል ያውቃል። ይህንን ሚስጥር ወደ አደባባይ እንዳይወጣ የሚፈልግ ከሆነ ሰንሆ ዳይሬክተሩ የድርጅቱ ሊቀመንበር እንዲሆን ማገዝ ይኖርበታል። እያንዳንዱ ንግግራቸውን ግን ሲዮሪን ተደብቃ እያዳመጠች ነበር። ዜናውን እንደሰማች በድንጋጤ ደርቃ ነበር። ሲዮሪን
ዳይሬክተር ቢዩን በዚህ ሚስጥር ምን ለማድረግ እንዳቀደ እርግጠኛ አይደለችም። ምንም ይሁን ምን ግን ቀድማ እሷ እርምጃ ለመውሰድ ወሰነች። መረጃውን ለማጣራት ዶንግሱ ከሊቀመንበሩና ከካንጉ በድብቅ ናሙና ወስዶ የዲኤንኤ ምርመራ እንዲሰራ ትዕዛዝ ሰጠችው። ሲዮሪን ሽማግሌው ሊቀመንበርና ካንጉ አባትና ልጅ እንዳልሆኑ የዲኤንኤ ዜናውን ከመስማቷ በድንገት ጥቁር በጥቁር የለበሱ ሰዎች ይዘው ወሰዷት። ዶንግሱ በቦታው ሲመጣ አርፍዶ ነበር። መኪናው ሲዮሪንን ይዟት ሄደ። ሲዮሪንን ያገታት ደግሞ ዳይሬክተር ቢዩን ነበር። ሲዮሪን እርሷ ጋር የደበቀችውን የድርጅቱን የፋይናንስ ሌጀር እንድትሰጠው ጠየቃት። እርሷ ፈቃደኛ አልነበረችም። ዶንግሱ ግን የሚወዳትን ሴት ለማዳን የተጠየቀውን የፋይናንስ ሌጀር ይዞ መጣ። ዶንግሱ ካዳናት በኋላ ሲዮሪን አመሰግናለሁ እንኳን አላለችውም። ይልቁንም ፊቱን በጥፊ መታችው። ያለ ፋይናንስ ሌጀሮቹ ለዚህ ጦርነት የምታጠቃበት መሳሪያ የላትም። አይኗ ደም ለበሰ ዳይሬክተር ቢዩንም መቅደም እንዳለባት ወሰነች። ካንግሁ የሊቀመንበሩ ልጅ እንዳልሆነ ሚስጥሩን በመግለጥ የዳይሬክተሩን እቅድ ለማበላሸት አሰበች። ምናልባት ይሄ መጨረሻ እድሏ ሊሆን ይችላል። ካንግሁ የሞሱን ግሩፕ ሊቀመንበር ተደርጎ ሊሾም በታሰበበት ቀን ሲዮሪን በድንገት ከተፋለች። ፕሮግራሙ እንዲቋረጥ ስትጠይቅ የሁሉንም ትኩረት ነበር የሳበችው። ዳይሬክተር ቢዩን ሲመለከታት አንዳች መጥፎ ነገር እየሸተተው ነበር። እንደፈራውም ሲዮሪን ካንጉ የሊቀመንበሩ ስጋ ልጅ እንዳልሆነ ሚስጥሩን በአደባባይ አፈረጠችው። እንደ ማስረጃ የዲኤንኤ ምርመራውን ውጤት አቀረበች። የተፈጠረው ነገር የካንጉን ልብ ሰበረው። ጂሁ ፈልጋ አገኘችው። ሙሉ በሙሉ ማንነቱን አጥቶ ባዶ ሆኖ ነበር። የሚወደውና ለዓመታት እንደ ምሳሌ የሚመለከተው ሰው የስጋ አባቱ አይደለም። እንደዚህ አይነት መከራ ለመቀበል ዝግጁ አልነበረም። ሲዮሪን ይህንን ሁሉ ነገር ካደረገች በኋላ ደስተኛ የምትሆን መስሏት ነበር። ይልቁንም ባዶነት ብቻ ነበር የተሰማት። በሲዮሪን የተነሳ ዕቅዱ ሁሉ ብልሽት የወጣበት ዳይሬክተር ቢዩን ሲዮሪንን አግኝቶ እንደሚቆራረጣት ዛተ። አንድ ቀን የመኪና ማቆሚያ ውስጥ ሲዮሪን የዳይሬክተር ቢዩን ሰው ሊያጠቃት ሲል ሁሌም ቢሆን የሚደርስላት ዶንግሱ በሰዓቱ ደርሶ አሁንም ከሞት ያድናታል። ይህ አጋጣሚ ደግሞ የ18 ዓመት ወጣት እያለች የዳይሬክተር ቢዩን ሰዎች የፈጸሙባት እንድታስታውስ አደረጋት። ያኔ አግተው ደፍረዋት ነበር። አሁንም ተመሳሳይ ነገር እንዳያደርጉባት ጭንቀት ውስጥ ገባች። ራሷን ለማዳን ዳይሬክተሩ እርምጃ ከመውሰዱ በፊት ልትቀድመው እንደሚገባ አሰበች። በመሆኑም የዳይሬክተር ቢዩንን ቆሻሻ ስራዎች በጠቅላላ የድርጅቱ ዌብሳይት ላይ ፖስት አደረገችው። ከዚያም ጋዜጠኞችን ጠርታ እርሷ ያደረገችውን ነገር በጠቅላላ ዳይሬክተር ቢዩን አስገድዷት እንዳደረገችና አሁንም ምንም አይነት ነገር ቢደርስባት ከዳይሬክተር ቢዩን ውጪ ያንን ሊያደርግ የሚችል ሰው እንደሌለ ተናገረች። ዳይሬክተር ቢዩን ጋዜጠኞቹ ዜናውን ከማሰራጨታቸው በፊት ፈጥኖ መጣ። ሲዮሪንን ሲመለከት ለእርሷ ያለው ጥላቻ ጥልቅ ነበር። ሁለቱ ሲቧጨቁ ስትመለከት ጂሁም በመጨረሻ እፎይታ ተሰማት። ለሲዮሪን ሁልጊዜ የሚጨነቀው ዶንግሱ ከዳይሬክተር ቢዩን ጋር እንደዚህ አይነት ጦርነት ውስጥ በመግባቷ ደስተኛ አልነበረም። ምክንያቱም ዳይሬክተር ቢዩን ሲዮሪንን ለመበቀል ከሷ የተቀበለውን የድርጅቱን ሚስጥራዊ ሌጀር ለጸረ ሙስና ኮሚሽን እንደሰጠና ጥፋቱን ሁሉ በሷ እንዳላከከ ነገራት። ነገሮች እዚህ ደረጃ ደርሰዋል። ሲዮሪንም ምርጫዋ ወይ መግደል ወይ መገደል እንደሆነ ታውቃለች። ብዙም ሳይቆይ ከዳይሬክተር ቢዩን መልእክት ደረሳት። ለመጨረሻ ድርድር እንዲገናኙ የሚጠይቅ ነበር። ዳይሬክተር ቢዩን ጋር ከሚሰራ ጓደኛው ዶንግሱ ደግሞ ዳይሬክተሩ ሲዮሪንን የቀጠራት ለአንዴና ለመጨረሻ ጊዜ ሊያስወግዳት እንደሆነ መረጃ ደረሰው። በዚህ ድንጋጤ ውስጥ የሲዮሪንን እናት አግኝቶ ልጇን ዳይሬክተር ቢዩንን እንዳታገኘው መጨነቁን ነገራት። የሲዮሪን እናት ዶንግሱ ፊት ላይ የተመለከተችው ፍርሃት አንድ መጥፎ ነገር ሊፈጠር እንደሆነ ውስጧ ስለነገራት አብሬ ካልሄድኩ አለችው። ሲዮሪንን ለማስቆም ደጋግሞ እየደወለላት ነበር። ሲዮሪንም ዳይሬክተሩ ካገኛት እንደሚገድላት ገብቷታል። የእርሷን ፍላጎት ተመሳሳይ ነበር። የሁለቱ ቂም እንዲቋጭ ዛሬ ከሁለት አንዳቸው ብቻ መትረፍ ይኖርባቸዋል። ጠላቷን ከርቀት ስትመለከተው ሲዮሪን ያለምንም ማመንታት የመኪናውን ነዳጅ በኃይል በመርገጥ ወደ እርሱ ገሰገሰች። ነገር ግን ባልተጠበቀ ሁኔታ የሲዮሪን እናት ልጇ ሌላ ስህተት እንዳሰራ ለመከላከል ብላ ጣልቃ ገባች። መኪናው በጣም እየበረረ ስለነበር በሰዓቱ መኪናውን ማቆም የተሳናት ሲዮሪን የገዛ እናቷን ገጨቻት። ሆስፒታል ውስጥ ሲዮሪን የሚንቀጠቀጠው እጇን እያየች የገዛ እናቷ ላይ ላደረሰችው ጉዳት ከባድ የጥፋተኝነት ስሜትና ከባድ ጸጸት እየተሰማት አለቀሰች። እናቷ ግን ከሞት ተረፈች። ነገር ግን መቼ እንደምትነቃ አይታወቅም ነበር። ጂሁ ከሲዮሪን እናት አጠገብ ተቀምጣ በሐዘን አለቀሰች። ምክንያቱም የሲዮሪንን እናት እንደ እናቷ ተወዳት ነበር። ጂሁ ኮማ ውስጥ በነበረችበት ጊዜ እርሷ ባደርስላት ኖሮ ትሞት እንደነበር ታውቃለች። ሲዮሪን ለመጨረሻ ጊዜ እናቷን ካየች በኋላ እስካሁን ላደረሰችው ጥፋት እጇን ለፖሊስ ሰጠች። ከመሄዷን በፊት ለመጀመሪያ ጊዜ ዶንግሱን እያየች ፈገግ አለች። እስካሁን ከአጠገቧ ስለቆየና እነዚህን ሁሉ ዓመታት ሲንከባከባት ስለኖረ አመሰገነችው። በመጨረሻም ሽማግሌው ሊቀመንበር ከመሞቱ በፊት ካንግሁ በጂሁና ሰኑ አበረታችነት ወደ ቤቱ ተመልሶ መጣ። ሽማግሌውም የስጋ ልጁ ስላልሆነ አውጥቶ አልጣለውም። የዓመታት ግንኙነትና ፍቅራቸው ከደም ትስስር በላይ ጠንካራ ነበር። አሁንም ቢሆን ካንግሁ ለሱ ልጁ ነው። የሞሶንግ ግሩፕ ሊቀመንበርነት ቦታውን ለእርሱ ነበር የሰጠው። ብዙም ሳይቆይ ሽማግሌው ሊቀመንበር በሽታውን ማሸነፍ ስላልቻለ
ሀብቱንና ይችን ዓለም ጥሎ ሄደ። ይሄ ዜና ለዳይሬክተር ቢሆን ምርጥ ዜና ነበር። የሽማግሌው ሞት እንደ ምርጥ አጋጣሚ በመጠቀም ድርጅቱን እጁ ለማስገባት አቀደ። እሱ ያልጠበቀው ነገር ግን ሽማግሌው ከሞቱ በፊት ከታማኝ ሰዎቹ አንዱን ትዕዛዝ ሰጥቶት ስለነበር ዳይሬክተሩ ወደ ህንፃው እንደገባ አንገቱን በመያዝ ቀጭቶ ገደለው። ዳይሬክተር ቢሆን ሊቀመንበሩን እንደጠላውና የእርሱን ቦታ እንደተመኘ ሳይሳካለት እችን ምድር ጥሎ ሄደ። ሲዮሪንም 80 ዓመት ተፈርዶባት እስር ቤት ወረደች። እዚያም ሆና ግን ሰላም ማግኘት አልቻለችም። በመሆኑም የአእምሯ ሁኔታ ከመበላሸቱን ባሻገር ሌሎች እስረኞች ይቀጠቅጧት ነበር። እንደ ቀልድ 1 ዓመት አለፈ። ያለ ተንኮለኞቹ ሁሉም ነገር ሰላማዊ ነበር። ካንጉና ጂው ባልና ሚስት ሆኗል። ልጃቸውንም አግኝተዋል። የሲዮሪን እናት ከበሽታዋ አገግማ ከዶንግሱ ጋር ስራ ጀምራለች። ለዶንግሱም ቆንጅዬ ሴት ፈልጎ እንዲያገባ ብዙ ጊዜ ነግረዋለች። እርሱ ግን የሚያፈቅረው ሲዮሪንን ብቻ እንደሆነና ሌላ ሴት እንደማይፈልግ ነግሯታል። የሲዮሪን የአእምሮ ሁኔታ እየተባባሰ መጣ። የአእምሮ ሐኪም ቤት ገባች። ጂውም ያለፈውን ቂምና ጥላቸው ወደ ጎን አድርጋ ሲዮሪንን መጠየቅ ጀመረች። ስህተት የሌለበት ማንም ሰው የለም። ነገር ግን ይቅርታ በማድረግና የሚጠሉንን በመውደድ የሰዎችን ህይወት መቀየር እንደምንችል በማስተማር The Secret of Women የተሰኘ ኮሪያ ፊልም በዚህ ተጠናቀቀ። ሰናዩን ተመኘውላችሁ። ሁሌም ምርጡን ለእናንተ ቤስት ሙቪስ ሪካፕ። ይመቻችሁ። ቀጣይ በሌላ ምርጥ ፊልም እንገናኝ።